ሁለቱም ሰዎች ደግሞ ዝም ብለህ አታቆማቸውም ግዴታ አብራቸው የታጠቀ ሰው ስለሚያስፈልግ አንዱን ጥበቃ አዛ አድርገናቸው ሶ አውሬ ሊኖር ስለሚችል አውሬ ይኖራል ሽፍታ እንትንም አሉ እንጂ ሌቦች አሉ በስነ ስርዓት ኦኬ በስነ ስርዓት አሉ ሌቦች አይ ቶት የሚጠበቅ ኤሪያ መስሎኝ ግን ነዋሪዎችም ይኖራሉ መሰለኝ አይደል ዳር ላይ ውስጥ አለ በደም ከባድ ሌባ ነው ያለው እውነት ለመናገር ባለፈው አንድ ፕሮዳክሽን ማናጀር ጠፍቷል ታውቃላችሁ ይሄን ማለት ጠፍቷል ማለት ስሙን አላስታወስኩትም እንጂ እዛ እየቀረጹ ጠፋ ቀን ላይ ነው ያ ጠፋ ሰምቻለሁ እንዴ እርግጠኛ ግን አይደለም ዴድ ባዲ ነፍ ነው የሚገኘው ባይዘው ጥበቆቹ ሲነግሩን እኛ ደንግጠናል ይወል ጥበቆቹ ሲያወሩን ያስደነግጣል ነዋሪ የሆነ ሰው ማለት ነው ወይስ ለስራ የሚሄድ ጥበቆቹ እንግዲህ ቦታው ለመዝናናት የሚሄድ ምን ለማለት ፓርክ ነው መናፈሻ ነው ስለዚህ ቀረጻ ለመስራትም ፎቶ ለማንሳትም ለመዝናናትም ብዙ ሰው ይሄዳልና እንግዲህ እኔ ለመጀመሪያ ጊዜ ነው የሰማሁት እኔ ብዙ ጊዜ አዘውትራለሁ እዛ ግን እንደዚህ አይነት ሰምቻ አላውቅም አረ ጥበቆቹ ሲነግሩን በጣም ተሳቀቅን የሆነ ሰዓት ላይ መስራቱን ላይ የፈራን የሰራ ነው ካወሩን በኋላ ሬዲ yes ኑኑሻ ሬዲ ነሽ አዎ እሺ ፍጹም ሬዲ ነህ አረ ዝግጁ አሪፍ እሺ ማይኩ የፍጹም ፒስ ነው ርቀቱ ቆንጆ ነው ቆንጆ ነው ይሰማል በደንብ ይሰማል እሺ ሰላም ተመልካቾቻችን እንዴት ቆያችሁ ፊልሞሎጂ ፖድካስት ተመልሷል በዛሬው እንግዳችን ባለፈው በመብራት ምክንያት ተቋርጦብን ነበር ቀረጻችን ዛሬ ደግሞ እንግዲህ ዛሬ ቀኑ ሙሉ አልጠፋም ጠፍቷል ቀደኮ ቶሎ መጣ yes ጠፍቶ ቶሎ መጣ ስለዚህ ዛሬ ስለመጥፋት አታወሩ ይባላል እኮ ይደገማል ስለዚህ መብራት ሳይጠፋብን ቶሎ ከቨር አድርገን ሶ ዛሬ እንግዲህ የአንድ ሰው የማስተውስ ችሎታ ቼክ እናደርጋለን ፍጹም ደህና ነህ እንዴት ነሽ ደህና ነሽ እስቲ የማስተውስ ችሎታሽን እንየው በዚህ አጋጣሚ ስለ ጭረት እያወራን ነበረ አይ ቲንክ ከዛ ፕሮሞሽኑ ላይ ነበርን ጎበዝ ራይት ያ ሰለለለ ተሳክቶልኛል ጥሩ ታስተውሻለሽ አሪፍ good ስለዚህ ካቆምንበት እንቀጥል ስለዚህ ተመልካቾች የኛውን የበፊቱን ኤፒሶድ ካላያችሁ እሱን አይታችሁ ይሄንን ብትቀጥሉ ሪኮመንድ እናረጋችኋለን ሶ ይሄንን ብታዩት ችግር የለም ግን መሰረታዊ የሆነው ነገር ጆርኒውን በተለየ ፍጹም ጆርኒ አስተዳደጉን እንደገና ጀስት የሰራቸውን ስራዎች የሞከራቸውን ነገሮች በደንብ እንድታውቁ ከፈለጋችሁ የመጀመሪያውን ኤፒሶድ ብታዩት ሪኮመንድ እናረጋለን ሶ ቀጥታ ወደ ካቆምንበት እንቀጥል እሺ ያው እንግዲህ ጭረት ላይ ነበር ያቆምነው ጭረት ፊልም እንዴት በረከትን ካስት እንደተደረገ ምናምን አወራንና yes ያው በብዙ ልፋት ተሰራ መጨረሻ ላይ ኦልሞስት ወደ 25 ቀን ምናምን አካባቢ የሚሆን የፕሮዳክሽን ዴይ ነበረ ኦኬ እንደውም ከዛ በላይ ይመስለኛል አሁን በደንብ ባላስታውሰውም በደንብ ከዛ በላይ ይመስለኛል ኤክስፒሪየንሱ ጥሩ ነበረ ለሊት ያደርን ምናምን ነው የሰራነው ጫካ ጉለሌ 3 ቀን አድረናል ጉለሌ ጿት ማከለ ቦታኒካል ፓርክ ኦኬ አሳደሯችሁ አው በሰቀቀን እና ቃል ሐሳቡ ነበረ እንዴ ማደር አሳደሯችሁ የምሽት ቀረጾች ብዙ ጊዜ እናስባለና ፓርክ ደግሞ ከ12 ሰዓት በኋላ ነው የሚያስወጡት እንዴት ፈቀዱላችሁ ደብዳቤ አጽፈን ኦሬዲ አስመርተን ምናምን ነገር ነውና ያው የጥበቃ አበል ይከፈላል አሉን እሱን ተስማማ እሺ ፓርኩም ትንሽ ጨመር አድርገውብናል ከኖርማል መግቢያ አይደለም የተከፈለው ጨመር አድርገውብን የከፈልነው ኦልሞስት 12 ሰዓት ገብተን 10 ሰዓት ምናምን ነው ከዛ ቦታ ምን ነበረው ከሌሊቱ 10 ሰዓት ከጅብ ጋር እየተጋፋን ምናምን ነበር እና ደስ ይላል የነበረው ኤክስፒሪየንስ ስለዚህ አብዛኛው የጫካ ፓርት የጨለማ ፓርት እዛ ነው የተሰራው ማለት ነው አዎ በጣም እዛ ነው የተሰራው አብዛኛው የጫካዎቹ ሲኖች በሙሉ እዛ ነው የተሰሩት ያው ካራክተሩ ራቁቱን ነው እዛ ሲኖች ላይ እንዳለና ትንሽ ለሱ ነበር እንደውም ከባድ የሆነው እኛስ ብዙ ነገር ደራርበን ምናምን ነበር ቦታው በኔቸር እንትን ነው ቀዝቃዛ ነው በጣም ጭራሽ ዛፍ ምናምን ደግሞ ሲጨመርበት ያው ለሊት ደግሞ ሲሆን በጣም ከባድ ነውና ቤኪ በስማም በሚገርም መስዋዕትነት ከፍሏል በዛ በብርድ
ያለ ልክ ከት ሲባል ሄዶ እየለበሰ ነው እንትን መጀመሪያ አግኝተ ካስት ስታደርገው አይ ቲንክ ሊወስዶም ላይወስዶም የሚችልበት እንትን ነበር አይደለ ላስት ታይም ስታወራ አዎ እንትን አልቀበልም ብሎ ነበር እሱ ማለት ከኔ በለጠ ስንት አክተሮች አሉ ለምንድን ነው እነሱ የማይሰሩት እኔ ይቅርብኝ ግድ የለህም ምናምን ብሎ ነበር ግን ለካስቱ ፐርፌክት ነበር ስራው ከተጀመረ በኋላ የሱ ስሜት እንዴት ነበር በጣም ተቀየረ ካራክተሩን በጣም ወደደው የምር ዲቴል ውስጥ ገባ ካራክተር ውስጥ ነው የገባው ኢቭን በጣም ማረሰው ሞመንት ምን እንደነበረ ታውቃላችሁ አንድ ሲን አለ ጓደኛው ከሆስፒታል ያው ሆስፒታል ውስጥ ማቆየት አይችልም በሽታው ከታወቀ በኋላ አይሶሌት መደረግ አለበትና ይዞት ሄደ ቤቱ ጓደኛው እና ቤቱ ይዞት ከሄደ በኋላ የሚለምነው ፓርት አለ አድነኝ እያለ ይማጸነዋልና እያለቀሰ ነው የሚለምነው ያ ሞመንት ሁላችንንም ነው ያስለቀሰን ታውቂያለሽ የምር እስከሚመስለን ድረስ የሱ እህት ሆና የምትሰራው ጸዲ ራሱ በቃ ገብታ በስንት መከራ ነው በማባበል ነው ዋው እንትን ያለችው ወለላ የምር እስከሚመስላት ድረስ የኔ ልጅ ወይኔ የኔ እናት እያለች የምር ፊል አድርገውታል በጣም ወለላ ሰፋ ወለላ ሰፋ እሷ ነበረች እናቱ ሆና የምትሰራውና በጣም ተች አርጓቸዋል ሁሉንም ካራክተሩ የምርም ሰውነቱ ምንም ደግሞ የተመቸ ነው ለእንደዚህ ሚስኪንም አስፈሪም ሆኖ ነው የሰራውና ሁለቱም ሳይድ በደንብ ተጫውቶታልና በደንብ ደግሞ ውስጥ ገብቷል የምር ተች አርጎናል ሁላችንም እዛ ፓርት ላይ ለተወሰነ ሰዓት ቀረጻ አቁመን ካልም ሆነን ነበር ራሳችንን አረጋግተን ምናምን ነው ወደ ቀጣዮቹ ሲን የገባነው ያ ሲን በጣም አረሰውም ተመልካቾች እንደውም ወይ ቀንጨብ አድርገን እንጋብዛቸዋለን ያዩታል ሶ የበረከት እንግዲህ እዛ ጫካ ውስጥ ራቁቱን ከሰራ በኋላ ምንም የጤና ችግር አላጋጠመውም ከዛ በኋላ አይ በጣም ኧረ ታሟል በእውነት አዎ እንዴ ከባድ ነው አስበሽዋል አይደለም ራቁትሽን ሆነሽ ቀርቶ ለብሰሽ ራሱ ብርዱ በጣም አስቸጋሪ ነው እኔ ተወኘኝ አሁንም እየበረደኝ ነው ግን ስለዚህ የጫካውን ሲን በአንድ ቀን ጨረሳችሁት ማለት ነው በአንድ ሌሊት ወይ አንድ ሌሊት 3 ቀን አትቀልድ 3 ቀን በተከታታይ 3 ቀን በተከታታይ ምክንያቱም በጣም ከባድ ነበር ቴኮቹ ብዙ ነበሩ ግርግር ነበረው ብዙ ነገር ነበረው ሲኑ ስለዚህ ምን ያህል ክሩ ነበረ ምን ያህል ካስት ሜምበር ነበረ በጣም ብዙ ክሩ ብቻ ወደ 18 ምናምን እንሆናለን እሺ ካስት በቃ ለኤክስትራዎቹ ምናምን ከቆጠርክ ምን ያህል ይሆናል ኦልሞስት ፊልሙ ላይ ከ200 ምናምን በላይ ሰው ያልተወነም ብለን እሺ ጫካው ላይስ ምን ያህል ሰው ይኖራል ጫካው ላይ ወደ 10 ምናምን ሰው ነበር 16 17 እንደዛ አይነት ስለዚህ ኦልሞስት አጠቃላይ ወደ 40 እንደዚህ ነበረ ማለት ነው አካባቢ ነበር ስለዚህ ከብርዱ ውጪ ቀረጻውን ለመስራት የነበረው ቻሌንጅ ምን ነበረ ከብርዱ ውጪ እዛ ጋር ከባድ ያደረገብን ምንድን ነበር አንዱ ቦታውን ላይቲንግ ለማድረግ ትንሽ ተቸግረን ነበር ሶርስ ማግኘት አልቻልንም ነበርና ጄኔሬተር ተሰክቶ ጄኔሬተሩ በጣም ሩቅ ቦታ ድምጽ እንዳይረብሽ ማለት ረጅም ገመድ ተደርጎ በጣም ሩቅ ቦታ ነው እንትን የተባለው ፕላንት የተደረገው ከዛ እሱን ገመድ ነው ወደዚህ መጥቶ እንትን የተባለውና ጄኔሬተሩ የሚጠብቅ ሰው ያስፈልግ ነበር እና ከባድ ነው አስቡት ማለት ማንን ትልካለ ኦሬዲ የነበረን የተመደበልን ጥበቃ 2 ነው ምናምን ነው ስለዚህ ከኛ ሰዎች የሆኑ 2 ሰዎችን እዛ ማቆም አለብን ሁለቱም ሰዎች ደግሞ ዝም ብለህ አታቆማቸውም ግዴታ አብራቸው የታጠቀ ሰው ስለሚያስፈልግ አንዱን ጥበቃ አዛ አርገናቸው አውሬ ሊኖር ስለሚችል አውሬ ይኖራል ሽፍታ እንትንም አሉ እንጂ ሌቦች አሉ በስነስርዓት አሉ ሌቦች አይቶት የሚጠበቅ ኤሪያ መስሎኝ ግን ነዋሪዎችም ይኖራሉ መሰለኝ አይደል ዳር ላይ ውስጥ አለ በደንብ ከባድ ሌባ ነው ያለው እውነት ለመናገር ባለፈው አንድ ፕሮዳክሽን ማናጀር ጠፍቷል ታውቃላችሁ ይሄን ማለት ጠፍቷል ማለት ስሙን አላስታወስኩትም እንጂ እዛ እየቀረጹ ጠፋ ቀን ላይ ነው ያ
ጠፋ ሰምቻለሁ እንዴ እርግጠኛ ግን አይደለም ዴድ ባዲ ነፍ ነው የሚገኘው ባይዘው ጥበቆቹ ሲነግሩን እኛ ደንግጠናል ይወል ጥበቆቹ ሲያወሩን ያስደነግጣል ነዋሪ የሆነ ሰው ማለት ነው ወይስ ለስራ የሚሄድ ጥበቆቹ እንግዲህ ቦታው ለመዝናናት የሚሄድ ምን ለማለት ፓርክ ነው መናፈሻ ነው ስለዚህ ቀረጻ ለመስራትም ፎቶ ለማንሳትም ለመዝናናትም ብዙ ሰው ይሄዳልና እንግዲህ እኔ ለመጀመሪያ ጊዜ ነው የሰማሁት እኔ ብዙ ጊዜ አዘውትራለሁ እዛ ግን እንደዚህ አይነት ሰምቻ አላውቅም አረ ጥበቆቹ ሲነግሩን በጣም ተሳቀቅን የሆነ ሰዓት ላይ መስራቱን ላይ የፈራን የሰራ ነው ካወሩን በኋላ ሬሳ በቃ ይገኛል ዝም ብሎ እኔ በጣም ሴፍ ቦታ ነበር ይመስለኝ እኔ በጣም ዘ ሴፈስት ብዬ ማስበው እሱ ነበር አንደኛ የታጠረ ነው ሁለተኛ በደንብ ይጠበቃል ምናምን ነበርና ብዙ ነገር ያው ከኛ ቁጥጥር ውጭ የሚሆን ብዙ ነገር አለ አሉ እነሱ ጥበቆቹ ራሱና እንደ ማስወገጃ ምናምን ይጠቀሙታል ብዙ ሰዎች አይገስ ቦታው ወደ ኋላ ለመልስ ፍጽም እሺ ከይቅርታ ጋር ካሜራዎቹን ቼክ ላርጋችሁ እኔ ነኝ እየቀረስኩ ያለው አይ ኖ there is no crew እሺ ወደ ኋላ ለመልስህና ቀደም 25 ቀን ይፈጀብን ያልከው የፊልም ሙያ ላይ ለሌለ ሰው ፊቸር ፊልም በ25 ቀን ለመቅረጽ like well planned ስለሆናችሁ ነው በ25 ቀን ያለቀው ወይስ ከሱ በታች ማለቅ ይችላል ምክንያቱም አንዳንድ ጊዜ እንሰማለን አይደል በጣም ረጅም ጊዜ የሚወስዱ ቀረጻዎች አሉና አዎ እኛ እንትን እንደውም ከዛ በታች ነበር ለመጨረስ እቅዳችን የነበረው ግን ያው ከባድ ነበር ወደ ቀረጻ ውስጥ ስንገባ ለካ ፊልሙ ብዙ ነገር ይፈልጋል ብዙ ሞመንት የሆነ አንዳንዴ አንድ ሲን ሰርተህ መግባት ያለብህ ጊዜ ሊኖር ይችላል በቃ ከስሜቱ ከምኑ አኳያና ያው ለዚህ ደግሞ የፕሮዲዩሰር ደግሞ አሪፍ ፕሮዲዩሰር ከሌለ ነፃነት ካልሰጠ ከባድ ነውና በዚህ አጋጣሚ ያው ወሰናቸው አንበሴን በጣም አመሰግናለሁና ምን ችግር አለው በቃ ዛሬ ይሄን ብቻ እንስራና እንግባ ምናምን ሚለኝ ታይም ነበርና ከዛ አኳያ ነው ወደዛ የሚፈጀው ኦልሞስት ከ25 ቀን በላይ ነው እኔ እርግጠኛ ስላልሆንኩ ነው ቃኑን ኤግዛክትሊ ብቻ ከ25 ቀን በላይ ነው የፈጀ ነው ግን ፕሪ ፕሮዳክሽኑ እንዳልኩሽ በጣም ጊዜ ቆይቷል በጣም ረጅም ጊዜ አባክነናል ፕሪ ፕሮዳክሽን ላይና አንድም እሱ ይመስለኛል እንደውም ከፊልሙ አኳያ ቀረጻውን ትንሽ ቀነስ ያደረገልን ከዛ አንግል ነው እንጂ ቀረጻው ከዚህ በላይ መሄድ ይችላል ነበር 2 ወር 3 ወር ላይ ሄድ ነበር ግን ፕሪ ፕሮዳክሽን ላይ ብዙ ነገር ጥንቅቅ ብሎ ነበር የመጣውና ካስቶቹ አያስቸግሩም በጣም ጨርሰው ነው የሚመጡት ምናምን ብዙ ነገር ቀላል ነበር ከዛ አኳያ ነው ሶ አብሮ የሰራው ሲኒማቶግራፈር ጭረት ፊልም ላይ አይደለ አብራችሁ የሰራችሁት ሶ የነበረው ቻሌንጅ እንግዲህ እሱ የፊልም ፕሮዳክሽንን ሲሰራበት የነበረበት ሌቭል አለ እንደገና የራስ የሆነ ቻሌንጅ አለው ምናልባት አብዛኛው ነገር በተመቻቸ መንገድ ነው የሚሰራው ወደ ሀገራችን ስንመጣ ግን በብዙ ሊሚቴሽኖች ነው ፊልሞች የሚሰሩት እንደዛም ሆኖ ብዙ የተመቻቸ ነገር አይኖርምና ከሱ አንፃር እሱ ጋር ፐርሰናሊ የነበረው ቻሌንጅ ምን ነበር የእውነት ለመናገር ቦብ እኔ እንጃ እንዴት አድርጌ እንደምገልጸው አላውቅም ማለት አንዳንድ ጊዜ ይሄ ፎሬን የሚባለውን ነገር እኔ ብዙ ጊዜ እንትን አልቀበለውም ነበር ሜንታሊቲን የቀየረው እንደውም ቦብ ነው የሚገርምሽ ማለት የምር ተረድቶን ነበር ብዙ ነገሮችን ተረድቶን ነበር ሲሰራ የነበረውና የሆነ ሰዓት ፍራስትሬት ያደረገበት ሞመንት ነበር በጣም በቃ ማለት this is wrong በቃ ይቅር ምናምን ያለበት ሞመንት ነበር ግን እንዳልኩ የሆነ መለስ ሲልና ደግሞ ያስበዋል መለስ ሲልና ደግሞ በቃ አይዟችሁ ይሄን ሳንጨርስማ ወደ ኋላ አንልም ምናምን ያለበት ሞመንት አለ ቻሌንጅ ሲያደርገው የነበረው ነገር ምንድነው እንዳልኩ ካስት ለምሳሌ ስኬጁል ላይ ያው እኛ ጋር ስኬጁል በቃ ሰዓት ላይ የታወቀ ነው አንድ ሰዓት ተባብለ ምናልባት ቀረጻ የሚጀምረው 4 ሰዓት ምናምን ነው እንትና ሲመጣ ሲባባል እሱ በጣም ነበር የሚያበሳጨው
በጣም ነበረ ማለት ኦን ታይም ነው የሚገኘው ባልሽው ሰዓት እና ቢጨንቀን ከዛ በኋላ እንትን ማድረግ ጀመርን አሬንጅ ማድረግ ጀመርን ሰዓት ለሱ በቃ እኛ ቀድመን እንገኝ እሱን ከዛ በኋላ እንጥራው እየተባባለን እንደዛ ማድረግ ጀመርን ሰዓት በጣም ከባድ ነበር ለሱ ከዛ ውጪ ደግሞ ኮንትሮል ሊሆን ኢንቫይሮንመንት የለም አዎ ለምሳሌ ምን ሰራበት ሎኬሽን በቃ የሆነ የግቢው የሆነ ጎረቤት መጥቶ የሆነ ሊበጠብጥ ይችላል የሆነ ሚጮሻ ሊኖር ይችላል መጫ ቆመም የሆነ አረሰውም የሆነ ጊዜ ምን ቀርጽበት ቦታ ላይ መጥቶ አንዱ መኪናውን አቆሞት ሄደ አዎ ኮንቲኒቲ ያለው ነው ምናምን እና ያንን መኪና ተፈለገ በቃ ምናምን በቃ እንዴት እዚህ ጋር መኪና ይቆማል ምናምን ይለና ከዛ ስታስረዳው ደግሞ ይገባል ወዲያው ነው አንደርስታንድ ያደርጋልና ያው ፍረስትሬት አድርጓል የእውነት ለመናገር ማንንም አያረጉም ሌላ ሰው ትቶልን ነበር የሚሄደው እውነት ለመናገር አንደኛ ከፍለ ነው አይደለም ይሄ ሰውዬ ሁለተኛ ደግሞ ከመጣበት ሀገር አኳያ ስታየው የነሱን የሥራ ካልቸር ስታየው ልክ አይደለም እና ጥሎ የሚሄድበት ፖሲቢሊቲዎች ብዙ ነበሩ ግን ያው የሚረዳ ሰው ነው በጣም የሚረዳ በጣም በተለይ እኔ ብዙ ነገሮች ፍራስትሬት ሲያደርጉኝ እንደ ሞቲቬት ያደረገኝ ስራውን እንዲጨርስ ያደረገኝ እሱ ነው ሶ ስራው እስከተሰራ በኋላ ያለው ሳቲስፋክሽን ያለው ፊድባክ ምን ይመስል ነበር በጣም ነው ያስደነገጠኝ እውነት ለመናገር ያሰብነው ነገር አግኝተናል የእውነት ለመናገር ዋና ምንድነው ስንፈልገው የነበረው ይሄን ፊልም ሰው አይቶ ሲወጣ ለውሻ ያለውን አስተሳሰብ ቀይሮ ይወጣል ነው በቃ የተሰራበት ኤም ያ ነው ሶ ያንን አሸናፊ ሆነናል ሰው ሲወጣ ዲስከስ ያደረገ የገሌ ውሻ እኮ አንቺ አረ እንተናን እኮ ነክሶት ነበር ምናምን ይያለ ሲወጣ ሰው በቃ አቺቭ እንዳደረግን ቶ ይሄ ሲኒማቲክ እንትኑ ምናምን ከዛ በኋላ የሚመጣ ነገር ነው ለኛ በቃ ያን ነበር ሐሳባችን ውስጥ እውነት ሰው ይረዳዋል ይሄን ሐሳብ ይገባል ያይዋል ኢንተረስትድ ሆኖ ምናምን ብለን ነበር በጣም በቃ ቁጭ ብሎ ጨርሶ ምን ብሎ ፊል አድርጎት አንዳንዱ ሁላ የሚያለቅስ አለ የእውነት ካራክተሩ የበረከት እኔ እንጃ በስማ ቃል የለኝም እንዴት አድርጎ እንደሰራውና የምር ፔኑ ገብቷቸው እያለቀሱ የሚወጡ ሰዎች ሁላ ነበሩ አዌርነስ በደንብ ቢልድ አድርጓል በሳቲስፋክሽን አኳያ ስታየው ያው ኦዲየንስ ነው የሚፈርድ እኛ አንረካም ብዙ ጊዜ ሰርታ አሁን ይሄን ፊልም ድጋሚ ስራው ብትለኝ ራሱ ደስ ነው የሚለኝ የሆነ ማስተካከለው ነገር ይኖራል ግን ኦዲየንስ ደግሞ አይቶት የራሱን ፊድባክ ሰጥቶናል ቆንጆ ነበር በጣም አሪፍ ነበር በቃ ሂት አድርገናል የምንፈልገው መልእክት አስገብተናል ኦዲየንሱ ጋር ኦኬ ቦብስ እሺ ጠይቂ ስቶሪ ሰምተው ስለጀመሩ ኢንስፓየር ያደረጋቸው ስቶሪ አለ አይደል መጀመሪያ ላይ ለዛ አዌርነሱ በደንብ ዋናው ግብ ነው መሰለኝ ለናንተ ፊልም አይደለ አዎ ከሌላ ፊልም አንፃር ኮምፔር ካደረግነው አዌርነስ መፍጠር እዚህ ኢሹ ላይ አንድ ትልቅ ግብ ነው ለናንተ ፊልም በቃ እሱን ነው አላማ አድርገን የተነሳ ነው እሱን ነው ሲያማክሩን የነበሩትም ዶክተሮች ይሄንን ነው ፍላጎታቸው እንዴ እኛ ለኛ መልአክ ሆናችሁብን ነው ሁላ ያሉ ማንንም ሊሰራው ፈቃደኛ አልነበረም ያለመን ነው ሰው የለም እዚህ ጉዳይ ላይ እንዲሰራ ኦኬ መንግስትን ሁላ አስቸግረን ነበር አሉ ፊልም ይሰራ ምክንያቱም አሁን እየተሰጠ ያለው አዌርነስ ሰው ችላ ነው የሚለው ይሄ የሄርክ ሜንቶር ማድረግ በትምህርት ቤቶች ውስጥ ምናምን መለፈስ ሰው ይፈጠራል ብሎም አያስብም ማንንም ሰው እንደዚህ እና ዴንጀሩን የምናውቀው እኛ ብቻ ነበርን አሉ ዶክተሮቹ ኃይሉን የበሽታውን ኃይል የምናውቀው እኛ ነበርን እና እንዴት አድርገን እናስተላልፍ እያልን ነው እናንተ የመጣችሁት ምናምን ብለው ያው ከግሩሜ ጋር ሆነን ነው ሪሰርቹን በደንብ ከነሱ ጋር እየሄደን የሰራ ነው ግሩም አስፋው በቃ የሚገርም ነበር የነሱ አቀባበል ሶ በትክክል ሀፕን ያደረገበት ሰው አለ በውሻ ተነክሶ አሁን ፊልሙ ላይ የተሳለው ካራክተር አለ ሶ አትሊስት በሱ መጠን እንኳን ባይሆን ከሱ ጋር ተቀራራቢ ሆነ በትክክል ሀፕን ያደረገ ሪል ስቶሪ አለ አዎ እሱን ስቶሪ ነው እኛም ወደ ቢልድ ያደረግነው ሌላ ነገር የለው ኦኬ ዶክተሩ ከገጠር መጣ ልጁ ከገጠር መጥቶ ደግስ ነበረበት
ሰርግ ሊያገባ ነበር ሊያገባ መጥቶ ነው ሲታከም ሌላ በሽታ መስሎት ሲታከም ይሄ ነው ሶ የት ነው የተነከሰው እዛው ገጠር ኦኬ እና አላወቀውም ይሄ ሲምፕተሞቹ ምናምን እንትን ሲል ይሄ ብርድ ምናምን ሲለው እንትን ነው የመሰለው ኖርማል በሽታ ይሄ ብርድ ወይ ታይፈስ ምናምን ነው የመሰለው መጣ ሲታከም ፓስተር መጣ ሲታከም ኦሬዲ ጭንቅላቱ ላይ ወጣል መዳን አይችልም ሶ ከዛ ፊት ግን አትሊስት በጊዜ ቢያቅ ኖሮ የመዳን እድሉ ተስፋ ነበረው አለው እሱን ነው አሁን አዌርነስ እንዲፈጠር የተፈለገው ለዛ ነው መጀመሪያ መታጠብ አንዱ ፕሮሲጀር እሱ ነው ወዲያው ውሻ እንደነከሰ ሶ የዱሻ አንድ ሰው ከነከሰ ውሻም ይሁን እብድም ይሁን ጤነኛም ይሁን you don't know እብድም ጤነኛ ይሁን ውሻ አይታወቅም የለየለት ይሄ ለሀጭ ምናምን የሚያዝረከርከው የለየለት ነው እሱ ጋር ሲጀመር አትሳፈጥም ኦሬዲ አንዳንዶቹ ደግሞ ገና እየጀመራቸው ያሉ አሉ ቫይረሱ ውስጣቸው ሆኖ ገና እየጀመረ አለና እሱ ራሱ ከነከሰ በቃ ጭረት ነች በቃ የጭረት ማተር ነች ባይዘው ጭረት የተባለበት ለዛ ጥፍሩ በጥፍርም በጥርስም by any means ከውሻ ጋር ንክኪ ካለ ሶ ምንድነው መፍትሄው ላበት ውሻ እናሻሻለና ላበታቸው ምራቁ ያ ውሻው እየታከመ የቆየ ከሆነ usually it's fine responsible የሆነ parent ካለው የሚከተብ ምናምን ውሻ ኖርማል ነው እነዚህ ናቸው ከባድ በመንገር ላይ even በቤት ውስጥም የማያሳክሙ ሰዎች አሉ by the way የማያስከትብ ነፍ ነው ያለው በተለይ አሉ ignorant በመሆን እና ያንን ከዛ ልጁ ሲነገረው ደነገጠ አለ ያው አይሶሌትድ ሆነ ነው የምትሞተው ተባለ ስለዚህ ደነገጠ ልጁ ቤተሰብ አልነገረ ምን አላለ ወጥቶ ሮጦ ጠፋ በስማ ሶ ምን ህይወቱ ላይ ምን አፕን እንዳደረገ አይታወቅም በቃ ከዛ ዶክተሩ በቃ ላቤ ጨፍ ይያለ ያልፈለኩት ቦታ የለም ማለት ያልሄድኩበት ቦታ የለም ማለት ከሳምንት በኋላ እዛው ሆስፒታል አካባቢ ቆሻሻ ገንዳ ላይ አገኘሁት አለ ኦሬዲ ብሶበት በሽታው ምናምን ዋው ከዛ ሄጄ እንትን ስለዋለ ታድነኛለህ ወይ አድነኝ በቃ አድነኝ ብሎ ነው የሚለምነኝ አለና ፔንፉል ነው ዶክተር ሆነ ዋው ማዳን ሳትችል ስትቀር ለምን የተማርነው ነገር ወርዝ እንትኑን ያጣላል ቫልዩን አጣብና እና በቃ አድነሃለሁ ብዬ አንተም ብዬ አሞኛኝቸው ይዤ ሄድኩኝ አለ ከዛ ጨለማ ክፍል ሎክ ተደረገበት እዛው ያየ ነው ያው ሞተ ላስት ታይም ባይ ዘ ዌይ ፍፄ ስቶሪ ማውራት ሊጀምር ብሎ በጣም ስለደበረው ስኪፕ አርጎት ነበር ራይት በጣም እንትን ነው በጣም ዳርክ የሆነ ስቶሪ ነው ብሎን እሱን አለዝበን ሞር አዌርነስ በሚፈጥር መንገድ ነው ለመጻፍ የሞከር ነው ያልከን ነበር እሱን ይሄንን ስቶሪ ተመልካች ጋር እንዲደት ኢፌክቱን እንዲያየው ህመሙ እንዲጋባ ነው በጣም የፈለግነው ተጋብቷል በረከት በደንብ ነው የሰራው ፔኑን በደንብ አስገብቶታል ኦዲየንስ ጋር ሶ በረከትስ ያለው እንግዲህ መጀመሪያ አልሰራም ብሎ ነበር ያው ፈርቶት ነበር ጉዳዩን ግን ከሰራው በኋላ ከተቀረጸ በኋላ በቃ ፋይናል ከሆነ በኋላ መቼም ያው አላመነም ተሰርቶ እስከሚያልቅ ድረስ አላመነም እሺ አላመነም ሁሌ ይመጣል እርግጠኛ ነህ ይሄን ነገር ትክክል ነው የሰራው እርግጠኛ ነኝ ኢቲቪ ኢንተርቪው ላይ ራሱ እንደዛ አይነት ነገር ነው ያለው የሆነ በቃ እንዴት ትክክል እርግጠኛ ነህ ምናምን ይለኛልና ከዛ ነው ተደርድሮ ሲያየው አላመነም በቃ ጭራሽ በቃ የሆነ ሞራል ተሰማው እንደገና ወላ ወተን ንቅረጽ ያለው ሲነበር ባይ ዘ ዌይ ጥሩ እንትን እንደ ባለሙያ አንድ ነገር ላይ እንትን ያ ማለት ይሄ ኮንፊደንስ እንዳለ ሆኖ ግን አላ አይደለ የተወሰነ ፍራቻ ነገር ያስፈልጋል ያ ፍራቻ ሞር እንድትዘጋጂ ሞር በቃ ጥረት እንዲኖርሽ ያደርጋል ይመስለኛልና አይ ቲንክ እሱ ነው ሀፕን ያደረገው ባይፈራ ቢደፈር ምናምን ኦቨር ኮንፊደንት ከመሆን የሆነ ትንሽ ፍራስትሬሽን ቢኖር ይሻላል መጣ እኔ ነጭ ወረቀት ነኝ ጻፍብኝ ነው ያለኝ ስራውን ሲንጀምር በቃ አሁን እኔ በረከት ነኝ ዳይሬክተርም አይደለም እንትንም አይደለም ብሎ ነው የመጣውና
ላንተ ደግሞ ይሄ ትልቅ ነፃነት ነው ትልቅ እንደ ዳይሬክተር ሃምብል መሆንም ነው ደግሞ የሱን የሚያሳየው ለዳይሬክተር ትልቅ ነፃነት ነው እና ከዛ እንዳልኩ ነው ፕሮዲዩሰርም አዲስ ስታመጣ ችግር የለውም ሲለ ትልቅ ነገር ነው ያም ራሱ ትልቅ ኦፖርቹኒቲ ነው የሰጠነው ወስዬ እናመሰግናለን ማለት ነው በቃ እንግዲህ ይሄ ነው ያለኝ ሶ እሺ ወደ ይፈለጋሉ ከመሄዳችን በፊት ግን ለጭረት አንድ ጊዜ እናጨረጭራለን ሶ ኦዲየንሶቻችን ደግሞ ምናልባት ያላዩት ጭረትን ያላዩት ካሉ እንግዲህ በቅርብ ኦንላይን ፕላትፎርም ላይ ይለቀቃል ብለሃል አዎ ሶ እንደ ቴሌ ቲቪ ያለ የኦንላይን ፕላትፎርም ነው እዛ ላይ ይለቀቃል ዩቲዩብ ላይ እንትን ጭረት ነው ዩቲዩብ ላይ የሚመጣው ብለን ያሰብነው ኦኬ ያልተበላው ራት ነው ኦኬ ስለዚህ ጭረትን ዩቲዩብ ላይ ያገኙታል ማለት ጭረትን ያገኙታል ዩቲዩብ ላይ በቅርብ ቀን እንትን እንለዋለን አሪፍ እሺ ስለዚህ እንግዲህ የመጀመሪያውን ባክ ስቶሪ ሰምተናል አይደለ ልጅ ያለ ሃይ ስኩልን በነበረበት ጊዜ ፊልም ለመስራት የሚያደርግበትን ጥረት አየን ሶ እነዚህን ሁለት ፊልሞች ደግሞ ይሰራው በሁለት አመት ጊዜ ውስጥ ነው አይደለ ስለዚህ ራስህን በሁለት አመት ጊዜ ውስጥ እዚህ ደረጃ ላይ ስታገኘው ወይም ሁለት ፊልም መስራት ቀላል አይደለምና ብዙ ሊሚቴሽኖች ኖሮብህ እንደገና ከሰራውም በኋላ ሳቲስፋይድ አትሆንም ኔክስት በምትሰራው ስራ ላይ ነው ደግሞ እንደገና የተሻለ ነገር ለመስራት የምትሞክረው ስለዚህ እዚህ ደረጃ ላይ ራስህን ስታገኝ ምን ተሰማ እድለኝነት ነው ብዬ ነው የማስበው እውነት ለመናገር ያው እድለኝነት ብቻ ሳይሆን አንድ ነገር ደጋግመሽ ያንን ነገር ከፈለግሽ ደጋግመሽ እዛ ነገር ላይ ከቆየሽ በደንብ ውስጥሽ ገብቶ የምትሰሪው ከሆነ ይከፍላል በቃ የትኛው ሙያ እሱን ያስተዋልኩት ነገር እሱን ነው ያኔ ከልጅነት ጀምሮ የመጣው ፓሽን ከልጅነት ጀምሮ የመጣው ፍላጎትና ይሄ ለመስራት ያለን ተነሳሽነት ይዞኝ መጥቶ ነው እዚህ ጋር ይጣለኝና እኔ ያልተበላው ራትን ከሰራው በኋላ ሌላ ፊልም ደግማለሁ የሚል ሐሳብ አልነበረኝም እውነት ለመናገር ቢካዝ ምንድነው የሲኒማው ደግሞ ያንሰራራል የሚልም ስጋት ነበረኝ ደግሞ ያንሰራራል የሚል ስጋትም ነበረኝ ትልቅ ስጋት አንሰራራም ብለ ታስብ ነበር አዎ ምክንያቱም ኮሮና ታይም ላይ ምናም ስለሰራው ስለነበረ እንዳልኩ እንትንም የኔ ያልተበላው ራትም ያው ዋናው ነው እንጂ ተረፈው ትርፍ አልነበረው ምናምንና ፕሮዲዩሰሮች ኢንተረስትድ ሆኖ ወደዚህ ይገባሉ የሚል ሐሳብ አልነበረኝ እውነት ለመናገር ግን ያው አንዳንዴ ሁሉም ነገር ፎር ሪዝን ነው ብዬ ነው የማስበው የተጻፈልን ነው የምንኖረው እኔ ላይፍ ፕሪንሲፕሌ የምንኖረው እቺ ህይወት ተከታታይ ድራማ ነች ብዬ ነው የማስበው አንዷ ቀን እንደ አንድ ኤፒሶድ ነው ማያት አንድ አመት እንደ አንድ ሲዝን ነው ማየው ሶ የተጻፈልን አለ የሆነ ነገር ግን እዛ ነገር ላይ ደግሞ መቆየት ያስፈልጋል እዛ ነገር ላይ ሪቮልቭ ማድረግ ያስፈልጋል አንቺ ሞር እዛ ነገር በፈለክሽ ቁጥር ያው ከላይ ያለ ደግሞ የሚረዳሽ ፈጣሪ ደግሞ አለ ያያል በቃ ይመራሻል ወደዛ ይመራሻልና ለምሳሌ ጭረትን ሪሰርች ማድረግ ስንጀምር ከግሩሜ ጋር ፕሮዲዩሰር አግኝተን ምናምን አይደለም የተባባል ነው በቃ እስቲ እንጻፈው ይቀመጥ ነው ያልነው እንሰራዋለን የሚል ሐሳብ አልነበረን ግን አንቺ ልፊ ፈጣሪ ደግሞ ያያል ብዬ ነው ማስበው አሁን በቃ ያስተዋልኩት ነገር እሱ ነው ሶዛ ፕሮሰስ ውስጥ መገኘት እዛ ፕሮሰስ ውስጥ መገኘት ነው አንድ ጓደኛዬ ምን ይላል ሁለት የተነፉ ባሉኖች ፊኛ ብናደርግና አንደኛው ፊኛ ውስጥ ሁለቱም ፊኛዎች ውስጥ የሆነች ጠጠር ብትኖር እና አንደኛው ፊኛ ዝም ብሎ ቢቀመጥና አንደኛው ፊኛ እንዲህ ቢሽከረከር ይላል ከዛ ሁለቱንም at the same time ብናፈነዳው የትኛው ጠጠር ነው ተፈንጥሮ የሚወጣው ኦሬዲ እየተንቀሳቀሰ ያለው ነው ስለዚህ መንቀሳቀስ
ላይ ካለሽ የሆነ በር ይከፈታል የሆነ ከብዙ ኖዎች ውስጥ አንድ yes ይገኛልና እዛ ሪቮልቭ ውስጥ መገኘት ያደክማል ያሰለቻል አዎ ግን እዛ ሪቮልቭ ውስጥ እየተንቀሳቀስ ከሆነ ተፈንጠረ የምትወጣበት ምክንያት ምንም የለም የሚለውን ፕሪንሲፕል አረጋግጫለሁ በቃ ድሮ ነው የነገረኝ ይሄንን ግን ኦኬ ልክ ነው ነው ያስባለኝና እድለኝነት ነው እንደ እንትንም ነው ማየው እንደ ስጦታ ነው ያየሁት ከዛ በኋላ በቃ እችላለሁ በቃ ማረግ እችላለሁ የሆነ ነገር ማስሄድ እችላለሁ የሆነ ነገር ማሳካት እችላለሁ የሚለው ነገርም እንዳይበት አድርጎኛል ጭረትም በመድገሜ ማለት ነው ናይስ ሶ በ3 አመት ጊዜ ውስጥ ነው 3 ፊልሞችን ለመስራት የሞከርከው ሶስቱንም ፊልሞች ጽፈሃል ዳይሬክት አድርገሃል ሶ ሶስቱንም ፊልሞች ከመስራት በፊት በ3 አመት ጊዜ ውስጥ ይሄን ያህል ፊልም እሰራለሁ የሚል ኤክስፔክቴሽን ነበረ ጭረትን ከሰራው በኋላ ነው ይሄ እንትን የመጣው በአመቱ አንድ ፊልም ደግማለሁ የሚለው ሐሳብ የመጣው ጭረትን ከሰራው በኋላ ቢቻል ጥሩ ነው ብዬ አስባለሁ ለኦዲየንስ ያው ቃል ገብቻለሁ ከቻልኩ እግዚአብሔር ከፈቀደ በአመት አንድ ጥሩ ስራ ብሰራ ደስ ይለኛል ይሆናልም ደግሞ እንዳልኩ በጭረት አይቻለሁ አሁን በይፈልጋሉ አረጋግጫለሁ አሁንም ያው ሚስተር ማውጣት ነው እንጂ የሚሆነው ያው ይጣ እንዴ ዝም ብለኮ ይወለድክ እኮ ነው ፋታ ስጠን እንጂ ሁለት ኤፒሶድ እኮ ነው ሚስተር ለማስወጣት ነው ሌላ ነገር አይደለም አይ እውነት ለምን ዲዘርቭ ያደርጋል የኛ ተመልካች ጥሩ ነገር ዲዘርቭ ያደርጋል እኔ ጥሩ ነገር ነው የምሰራው ምናም እያልኩ ራሴን እንትን እያልኩ ሳይሆን ቢያንስ ተመልካች ከፍሎ ሲገባ አፍሮ የማይወጣበት ነገር አይቶ ይወጣል በራሴ ጋራንቲ ማረጋው ያንን ነው ቢቻለኔ ወደፊት የዳይሬክተር ፊልም አሁን አክተር ታይቶ ነው ኦዲየንሱ አክተር አይቶ ነው የሚገባው ብዙ ጊዜ ያ ነገር ትንሽ ኢንዱስትሪያችንን የጎደው ያ ነው አሁን ስራው ላይ ኢንቨስት መደረግ አለበት ስራው ጥሩ ነገር መውጣት አለበት ፊልም ማንንም ይስራው ማንንም ዳይሬክተሩ ነው ዋናው እንትን ለኦዲየንስ ማለት የምፈልገው ያንን ነው ዳይሬክተር ይሄ ዳይሬክተር ከዚህ በፊት ምን ሰርቷል ብሎ ቢያይና አዲስ ፊልም ይዞ ሲመጣ ዳይሬክተሩ የእንትና ነው ፊልሙ ብሎ ቢገባ ጥሩ ነው ብዬ አስባለሁ ብዙ ሰው ይሸወዳል አሪፍ አክተር አየር ይልና ይገባና ፊልሙ የሞተ ሊሆን ይችላል በቃ ይናደዳል ኦዲየንስ ከዛ በዛ ሜንታሊቲ ሁሉንም ሰው ይታያል ማለት ነውና ፊልም የሚያደርገው አክተር ብቻ አይደለም ዋናው ትልቁ ነገር ዳይሬክተሩ ነው አክተሩ ከዳይሬክተሩ የሚሰጠውን ከደራሲው የሚሰጠው ዓለም ውስጥ ገብቶ ነው እንጂ የሚዋኘው ዋናው ቢውልድ የሚያደርጉት ደራሲውና ዳይሬክተሩ ናቸውና ፊልም እንደ ውጮቹ እንደ ሆሊውድ የእንትና ፊልም ነው ተብሎ ሰው በሰልፍ እንዲያይ ነው የምፈልገው አሁን እንደውም ቅድስትን በዚህ አጋጣሚ አመሰግናታለሁ ይሄንን እንትን ብሬክ አድርጓለች የቅድስት ፊልም ሲባል በቃ ኤግዛክትሊ ሜንሽን ላረጋት ነበር እኔ ራሱ እና አመሰግናታለሁ በዚህ አጋጣሚ ሶ እንደዛ እኔም መሆን የምፈልገው ያንን ነው የፍፄ ፊልም ነው አረ መጥፎ ነገር አይሰራም ብሎ ኦዲየንስ እንዲገባልኝ ነው የምፈልገው ሶ ያንን ኃላፊነት ደግሞ እኔ ተቀብዬ ይወስዳለሁ ኃላፊነቱን ስለዚህ ሌሎችም ዳይሬክተሮች እንዲህ ቢሆኑ ጥሩ ስራ በተሰራ ቁጥር ዳይሬክተሩን እየተባለ በተገባ ቁጥር አዳዲስ አክተሮች ይመጣሉ አሁን እውነት ለመናገር አክተር ችግር ላይ ነው ያለነው እውነት ለመናገር በቃ በህይወት ያጣናቸው ብዙ ናቸው አሁን አደጋ ላይ ነው ያለነው አዳዲስ ለማርኬቱ የሚሆን አክተሮች ካላመጣን በጣም ትልቅ ዴንጀር ውስጥ ነው ያለነው ምክንያቱም አንድ አክተር ብዙ ፊልም እየሰራ ነው ስለዚህ እኔ ነገ ፊልም ፕሮዲዩስ ለማድረግ ብፈልገው አላገኘውም ሳምንት አልኩኝ ወር 2 ወር 3 ወር መጠበቅ ሊኖርብኝ ነው ያንን አክተር ስለዚህ አዳዲስ ሰዎችን ማምጣት አለብን ኃላፊነቱ የባለሙያው ነው ግን ኦዲየንስ ይሄንን ሊረዳ ይገባል ፊልም የዳይሬክተር መሆኑን ማወቅ አለበት በቃ ብዬ ነው ማስበውና ያ ነው ሐሳቤ ጥሩ ሶስተኛውና የመጨረሻው ፊልም አሁን በቅርብ ጊዜ 3 ሳምንት ይሆናል
አንዶሮ ነው አንዶር ሙላ የመጨረሻው ስንል ከፊልም ዓለም በቃኝ ብሎ ካሜራውን የተቀለ እንዳይመስል ሪሰንት ፊልሙ ይፈለጋሉ ይላል ሶ ከርዕሱ ስንጀምር ይፈለጋል ከሚል ፊልም ጋር ሊምታታ ይችላል በብዙ ቁጥር እንዲምታታ ፈልጋችሁ ነው አይደለም በቃ ኤግዛክት ወርድ እሱ ነው ለፊልሙ የሚመጣው እዛ ላይ ሲንግል ፐርሰን ነው የሚፈልገው እንደውም ስለ ታይትል ብናወራ ጥሩ ነው በጣም ቻሌንጂንግ ነው ርዕስ መምረጥ ግን ይናገራ ቆይ አስጨርሹ አይ እንዲነግረን ነው ይሄ የሚሄድበትን ፕሮሰስ እንትና ሲንግል ፐርሰን ነው ያው ይፈልጋል የሰይፉ ፋንታውን ያው ይፈልጋል እሱ ራሱን የቻለ ነው እነዚህ ያው ይፈልጋሉ ብዙ ኮንሰፕት አለው እዚህ ፊልሙ ላይ ብዙ ነገር ነው የሚፈልገው ኦኬ ለዛ ነው ይፈልጋሉ ብዙ ፖይንቶች አሉ የሚፈልጉ ሰዎች ይፈልጋሉ ሴራው ይፈልጋል ያልተገኙ ብዙ ነገሮች ነበርና ሌላ ምንም ልትያችኝ ይሄን ፊልም እንደው መጀመሪያ ይፈልጋሉ ነበር ርዕሱ እንዳይረዝምብን ብለን ቆረጥነውና ይፈልጋሉ ብቻ የሚለውን ተጠቀምነው ፊልሙን ለማየት ብዬ ስኬጁል አይቼ መገናኛ ስለሚቀርበኝ መገናኛ ቫምዳስ ሲኒማ ሄድኩኝ ፊልሙ ግን እየታየ አይደለም ስኬጁል ላይ አለ ግን ፊልሙ እየታየ መረጃ አለ እየታየ እንዳልሆነ እንሄድላችኋለን ማለት ሶ ሲኒማ ነው ያለው ቫምዳስ ግን ፊልሙ ስኬጁሉ ላይ አለ 12 ሰዓት ሶ በሄድኩበት ሰዓት ፊልሙን አላገኘሁትም እየታየ አይደለምና በጣም ነው እውነት ያናደደኝ እና ብዙ ሰው ደግሞ ሲኒማ ቤት ስኬጁል አይቶ ነው የሚሄደው እነሱም ስኬጁላቸውን አፕዴት የሚያደርጉት ተመልካች ማየት የሚፈልገውን ፊልም መርጦ እንዲያይ ነውና ሶ የመረጠውን ፊልም ደግሞ ሄዶ ማያገኘው ከሆነ ስኬጁል መውጣቱ ምን ትርጉም አለው ምንድነው ቴክኒካል ኢሹ ነው ምንድነው እንዳይታይ የሚያደርገው አላቅም እኔ እንጃ ስኬጁል ወጥቶ የለም ስትበይ እንደዚህ ለኔ ለመጀመሪያ ጊዜ ነው ሲሰማና ከባድ ነው ይሄ ምክንያቱም ሰው ፕላን አድርጎ ነው የሚወጣው እንዴ በጣም እና ልክ አይደለም እንትንም አሁን ባለፈው ለምሳሌ አድዋ አንዴ ተዋዘብኩት አድዋ ሲኒማ የታዘብኩት ነገር ነበር አስቴር ፊልም ይመረቃልና ሲኒማ ቤት ያው ከንቲባ ምናምን ስለነበረች ያው ሲኒማ ቤቱ ሁሉም ሲኒማ ቤት ስራ ይሰራል ሰዎች ግን ኦሬዲ ለማየት ሄደው ነበር ኦኬ ኢንፎርሜሽኑ የላቸውም እዛ ሲደርሱ ነው የተነገራቸው እና እንደዚህ አይነት ነገር ኢንፎርሜሽን ጋፕ ያው እንግዲህ እኛ ሀገር ላይ በጣም ከባድ ነው ቀበለ ነው የምንኖረው በደንብ ይሄ የፊልም ሜከሩን አክብረው የሚሰሩ ኢትዮጵያ ውስጥ ያሉ ሲኒማ ቤቶች ጥቂት ናቸው እውነት ለመናገር መጥቀስ እንኳን ባያስፈልግ ጥቂት ናቸው ማለት ለፊልም ሜከሩ ይዞ የመጣውን ፊልም አክብረው ተመልካችን ይመጥናል ብለው የተለፋበትን ወይም ታሪኩን አመዛዝነው የሚመርጡ ጥቂቶች ናቸው እንደገና ክፍያውን ደግሞ በአግባቡ የሚፈጽሙ ጥቂቶች ናቸው አብዛኞቹ ያዘገያሉ ወይም በጉቦ ነው የሆነ ነገር ማድረግ አለብሽ ፊልምሽ እንዲታይልሽ ከፈለግሽ ብዙ እንትኖች አሉትና ኤኒዌይስ ወደ ፊልሙ ስንመጣ ወደ ይፈለጋሉ ፊልም ስንመጣ መነሻው ፊልሙን ለመስራት የተነሳችሁበት ሞቲቭ ምን ነበረ በምን አጋጣሚ ነው ፊልሙን ስክሪፕቱን አንተ ነው የጻፍከው እኔ ነኝ የጻፍኩት ዓለም ሲኒማ በዚህ አጋጣሚ ዓለም ሲኒማ እየታየ ነው ያለማቋረጥ እየታየ ነው እስካሁን ድረስ አለ ያው ማየት የሚፈልግ ሰው ካለ ሰለሞን ሙሄና ማን ቃልኪዳን ጥበቡ ዋሲውን በላይም አለበት ዋሲሽ ቃልኪዳን ጥበቡ ነች ቃልኪዳን ታምሩ ሰው ማየት የሚፈልግ አለ ዓለም ሲኒማ እንግዲህ ሾዋችን ትንሽ ተራዝሟል እዛ አለን ሌላ ሲኒማ ቤት ኢንፎርሜሽኑ ባይኖረኝም ቫምዳስ እንደነበረ አውቃለሁ አሁን እንዳልኩ አይነት ክላሽ ካጋጠመ ከባድ ነው ግን ዓለም ሲኒማ በደንብ ደውልላችሁ አይ ዓለም ሲኒማ በደንብ አለ እየታየ ነው ማየት የሚፈልግ ሰው ካለ እንግዲህ እስካለበት ድረስ ይሄ ሾው እስከተላለፈበት ድረስ እንትን ማድረግ ይችላሉ ይፈልጋሉ በጣም የሚያስቅ እንትን ነው
መነሻ ነው ዘውጉ ምንድነው በጣም ይቅርታ አክሽን ኮሜዲ ነው አክሽን ኮሜዲ ነው ማለት በጣም በቃ ሞዶ ዘውግ ነው ልሰራው መመኘው ዘውግ ነበረ እና ሀፕን በማድረጉ ደስ ብሎኛል በጣም የእውነት ፊልሙን ደጋግሜ ነው ያየሁት ከኦዲየንስ ጋር ሳይታዘቡኝ ላይቀሩም ማብርቅ የሆነብኝ እንደ አዲስ ነው ማየው ማለት በጣም በቃ ካራክተሮቹ እዛ ውስጥ ያሉትን ካራክተሮች በጣም ነው የምወዳቸው እና በጣም የሆነ የራሴ ስራ ሆኖ ፍቅር ያዘኝ ስራ ቢኖር ይፈልጋሉ ነው እና መነሻው ምንድን ነበረ ተስፋዬ ታዬ ሙዚቀኛው የልጁ ልደት ነበረ እዛ አመሸንና የሱ ደንበኛ ነበረ ራይድ ሹፌር ይዞን እየመጣ እየተጫወተን እያወራን ድንገት ትራፊክ አስቆሞ እሱንና በዛ ተነስቶ የሆነ ጨዋታ አጫወተን እንዲህ ከክፍለ ሀገር መጥቶ አንድ ልጅ መኪና ዝም ብሎ ትራፊክ ያስቆመውና ይሄ እንትኑ መኪናው ወንጀል የተሰራበት መኪና ነው ይሉታል እሺ ልጁ መኪናውን እንዳቆመ ጥሎ ጠፋ ወንጀል አልሰራም ልጁ አታለው ሽጣውለት ነው ኦኬ ሶ ይሄንን መናገር የፊልሙን ታሪክ ስፖይል ያደርገው ምንም አያረጋው እሺ አዎ ለምን ተመልካች አሁን ገብቶ እንደውም እንዲያየው የምፈልገው ለዛ ነው ኦኬ እሺ ብዙ ነገሮች አሉት ፊልሙ ለምን ስቶሪው ይሄን መነሻ አድርገን የጻፍኩት ያው እዚህ ላይ ያው ትልቁን ድርሻ ባለቤቴ ትወስዳለች ብዙ ነገር እሷ ነበረች ስታግዘኝ የነበረው ይሄን ስክሪፕት በመጽፈበት ጊዜና የሚገርም ነው በቃ ያስደነግጣል ማለት ይሄንን ዲሲሽን ሊወስድ ያደረገው ነገር ምንድነው ነው በቃ እንቅልፍ የነሳኝ ነገር እሱ ነው ማታ ቤቴ ገባሁኝ እንቅልፍ ነሳኝ እንዴት ደፍረ ከትራፊክ ትጠፋለህ ከህግ ጋር እንዴት ትሰወሪያለሽ የሚለው ነገር ነው እንቅልፍ የነሳኝ ምንም ሳታረግ ማለት ነው አው አንተ ምንም ጥፋት የለብህም ግን ያው እንዴት ብለ በቃ ልትሰወር ትችላለህ ምክንያቱም ምንድነው there is a big reason behind this guy ስለዚህ እሱን ለምን ይሄ ወደ ፊልም ቢሆን ጥሩ ነው የሚል ሐሳብ መጣ ተጻፈ የመረጥነው ዘውግ አክሽን ኮሜዲ ነው ሊሆን የሚችለው ልጁ ከገጠር መምጣቱ ምናምን በራሱ በቃ የሚፈጥረው ፈኖች አሉ እኛ ሳንፈልግ እኛ ሆን ብለን የጻፍናቸው ሳይሆን ፈን ይፈጥራል በቃ በራሱ ስለዚህ አክሽን ኮሜዲ ዘውግ መረጥንለት በጣም ሰክሰስፉል የሆነ ስራ ነው ባይዘው እንደኔም ሰክሰስፉል በቃ የሆነ ጥግብ ያልኩበት ስራ ነው በብዙ ነገር ይፈልጋሉና ያው አለ አሁን ከዚህ በኋላ የሚመጡትንም ደግሞ እንደዚህ ማለት ይቀርብ ግን ፎር ሪሰንት ይሄኛው ፕሮዲዩስ ያደረገው ማን ነው ፕሮዲዩሰር ኖላይ ፊልም ፕሮዳክሽን ይባላሉ በጣም ትልቅ ካምፓኒ ነው ከኔ ጋር በአንዴ 4 ፊልም ነው ፕሮዲዩስ ያደረጉት እንዴት ምንድነው ኦኬ ካንተ ጋር ሌሎች ሰዎች አሁን ምንድነው እነሱ መረጡ ሰሌክት ተደርገን ነው ሄር ነው እዛ ቤት ኦኬ አሪፍ ባክግራውንድ ያላቸው ጥሩ ፊልም መስራት የሚችሉ ብለው ያሰቧቸውን ሰዎች ነው ሰሌክት ያደረጉት እነሱ በራሳቸው የሄዱበት መስፈርት አለ ከኢቲክስም አቋያ ምናምንና ኦኬ የዛ አንድ አካል መሆኔ በጣም ትልቅ እድለኝነት ነው ትልቅ ፕሮዳክሽን ነው ማለት በአንድ ጊዜ 6 ፕሮዳክሽን ወጥቶ መስራት የሚችልበት አቅም ነው ያላቸውና አስደንግጦኛል መጀመሪያ ሲሄድ እና ስራው በፕሮፌሽናል በሆነ መንገድ እንድትሰሪ ነው የሚፈልገው ባለሙያ ራስሽ ነሽ ፍሪደም አለሽ ይመደብልሻል ኤቭሪቲንግ በቃ ሐሳብ የለብሽም አንቺ ሞር ስራው ላይ ነው ፎከስ እንድታደርጊ የሚፈልገውና አይ ቲንክ እንደዚህ አይነት ድርጅቶች ቢበረታቱ በጣም ለፊልሙ ትልቅ ነገር ነው ብዬ ነው የማስበው እንትን ነው ይቀየራል ኢንዱስትሪው በደንብ ይቀየራል ብዬ አስባለሁ ምክንያቱም ብዙ ኮንተንት ያላቸው ልጆች ፕሮዲዩሰር አጥተው ሲንገላቱ ያለውና ይሄ ነገር ይቀረፋል ብዬ አስባለሁ ሶ ፕሮዲዩሰሩ ኖላይ ፊልም ፕሮዳክሽን ነው እንደተቋም ኤክስኪዩቲቭ ፕሮዲዩሰሩ ፈንድ ያደረገው ፕሮዲዩሰሪ ደግሞ በጣም
በደረቴን ሞልቼ በቃ የምናገርለት ያልተወራለት ቢኒያም አለማየሁ ነው የ400 ፍቅር ፕሮዲውሰር ማለት ነው 400 ፍቅር የቆየ ሙቪ ነው ግሩሜ መንታ ሆኖ የሚሰራበት ማለት ነው በስማም ቆየኩ የቆየ ነው ቅርብ ጊዜ አድርጌ ነበር ከቢኒ ጋር የዛሬ 10 አመት እንተዋወቅ ነበር አንድ ስክሪፕት ይዤለት ሄጄ ልንሰራ አውርተን ምናምን በሆነ ምክንያት በምን ምክንያት እንደነበር አላስታውስም ብቻ እሱ ወደ ውጪ ሄዶ ይሁን ምናምን አላቀም ያ ስራ ሳይሰራ ቀርቶ ከ10 አመት በኋላ ነው የተገናኘነው እና እሱም ነው የጋበዘኝ ላይ ባለቤት ነው ወይስ just እዛ ነው ሼር ናቸው ሶስት ናቸው አርሴማ ወርቁ አለች ታውቃታላችሁ ኤርሚያስ ታደሰ አለ ከዛ ኤርሚያስ ታደሰ ፊልም ፕሮዲዩሰርስ የነበረው ነው ከዛ ቢኒያም አለማየሁ አለ ሶስቱ ናቸው ኦኬ ተገለጠል ፊልም ፕሮዲዩሰርስ ማህበር የነበሩ አሶሲዬሽን የነበረው አሁን ምን ነበረ ክሬት ያደረጉት ይቅርታ አርኩድ ኦኬ አርኩድ ሌላ ነው ኖላዊ ሌላ ነው አይ አርኩድ ሌላ ድርጅት ነው ተቋም ራሱን የቻለ ተቋም ኖላዊ የነሱ የፕሮዳክሽን ካምፓኒ ነው እንጂ ስለዚህ ፈርስት ራውንድ እንትን ሲሉ ነው ያንተ አንዱ የሚሆነው ወይስ ሌላ ራውንድ ከዚያ ፊት ፕሮዲዩስ አድርገዋል 4 ፊልሞች እኩል ነው የተሰራው የመጀመሪያ ከዛ በፊት ኢንዲቪጁዋሊ ፕሮዲዩስ ያደርጉ ነበር ከዛ በፊት ኢንዲቪጁዋሊ ፕሮዲዩስ ያደርጉ ነበር ለየብቻቸው እንደ ካምፓኒ ነው አሁን የመጡት ኦኬ ዋና ጀነራል ማናጀሩ አርሴማ ወርቁ ነች ቢኒ የፕሮዲዩሰሮችን የሚያስተባብር ነው ኤርሚ ደግሞ ክሬቲቭ ሳይዱን ክሬቲቭ ስትራቴጂውን ምናምን የሚያዘው እሱ ነው ጥሩ ኤክስፒሪየንስ ነበር አርኩድ ራሱን የቻለ ተቋም ነው አሁን በቅርቡ ላውንች ይደረጋል ኦኬ እዛ ላይ ብዙ ነገሮች ይኖራሉ ብዬ አስባለሁ ጥሩ ነገሮች ይመጣሉ ብዬ አስባለሁ ተስፋ አደርጋለሁ እሱ ላይ ናይስ ስክሪፕቱ ከተጻፈ በኋላ እንግዲህ ካስት ማንን አደርጋለሁ የሚለው ሌላው ጉዳይ ነው የሚሆነው ሌሎች ፕሮዲዩሰሮች ኤክስኪዩቲቭ ፕሮዲዩሰር ስላለ ፕሮዲዩሰርም ስላለ እነሱ ናቸው ካስቶቹን ይመረጡልህ ወይስ አንተ እነከሌ ለገጸ ባህሪዎች ይመጥናሉ ብለ ነው የመረጥከው በቃ ፕሮፌሽናል ነው ፕሮፌሽናል ስራ ነው የተሰራው ምልህ ለዛ ነው ሙሉ ለሙሉ የዳይሬክተሩ ፍላጎት ይከበራል እኔ ለምሳሌ የምፈልጋቸውን ካስቶች ሰጀስት አድርጌ ነው በፎቶ ገሌ ብዬ ፎቶቹን ልኬ እነሱን ካስቶች እነዛ ካስቶች ናቸው ስክሪፕት እየተላከላቸው እንትን ያለው ዲል ያደረግነው መብቱ የኔ ነበረ ሙሉ ለሙሉ እኔ እንጃ በፍሪደም የተሰራው ስራ ነው በጣም በፍሪደም የተሰራ ስራ ነው ስራው ሲታይ ለዛ ነው ተመልካች ገብቶ ሲያየው ስራው በጣም በነፃነት እንደተሰራ ያስታውቃል ፍሪደም ነበረው ስለዚህ ካስት ከተደረገ በኋላ የፕሪ ፕሮዳክሽን ፕሮሰሶቹ ምን ይመስላሉ አው ያው ላይን ፕሮዲዩሰር ተመደበልን ከላይን ፕሮዲዩሰሩ ጋር በጀት ሰራን ምናምን ካስቲንግ ትንሽ አልፍቶን ነበር በተለይ አሁን ሰለሞን የተጫወተው ካስት ትንሽ አልፍቶን ነበር እንዴት ብዙ ሰዎች ጋር ሄደን ነበር ያሰብኳቸው ሰዎች ነበሩና ኦኬ የመጀመሪያ ምርጫህ አልነበረም የመጀመሪያ ምርጫዬ አልነበረም ኦኬ ሶልና ማን ነበረ አይ እሺ ለምንድን ነው ሌሎቹ ካስቶች የመጀመሪያ አማራጮች ያልተሳኩት ምንድነው ዲሲፕሊን አንዳንድ ጊዜ ያው ይገዛል ለስራው ያለው ዴዲኬሽን ለስራው የሚሰጡትን እንትን ሳይ ኦኬ እንዲቀየሩ አረክ አይ በቃ ኢንተረስት አጣሁኝ ስለዚህ ዘማቸው እንዲጠቀስ ያልፈለገው የዲሲፕሊን ችግር ስላለባቸው ኦፍ ኮርስ ሶል በጣም በቃ ማለት ስክሪፕቱ ተላከለት ሶል እኔ እንጃ ከሱ ጋር መስራቴ በጣም እድለኛ ነኝ ስንተኛ አክተር ነው ኦብቪየስሊ እንዴት መሰለህ እንደው አንድ ሁለት ምናምን አይደለም ለምሳሌ አንተም ብትሰራው
ካስቱ ላይ ፊት ያደርጋሉ የሚሉትን ሰዎች ነው የመረጥኩት እና ለሁሉም ነው አንዴ ነው የተላከው ስክሪፕቱ ከዛ ከሁሉም ጋር ማውራት ጀመርን ከዛ ያው እንዳልኩ የፊልተር አውት ነበረኝ የኔ የራሴ ፊልተር አውት ምክንያቱም ስራው በጣም እንትን ይፈልጋል ጊዜ መስጠትን ይፈልጋል ዴዲኬሽን ይፈልጋል ትራቨል ስቶሪ ስለሆነ ማለት ነው ስለዚህ ትንሽ የነበረኝ ፊልተር እሷ ነች እና በዲሲፕሊን በእንትን ምናምን ምክንያት በቃ ስራው ይጎዳል ብዬ ከማሰብ አኳያ እነዛን ያው እንትን አድርጌ ነበረ ኦኬ አንዳንድ ጊዜ ባይዘው ግን የሰዎች የሆነ ሰርቴን ሲቹዌሽን ላይ ወይም አንተ ሄደህ የምትጠይቃቸው ታይም ላይ ያሉበት ሁኔታ ማታር ያደርጋል አሁን ሰዎቹን ስማቸውንም ቢጠቅስ necessarily የዛ ሰው የሁል ጊዜ ባህሪው ነው ማለት ላይሆን ይችላል ግን ስም ማጥፋት ሊሆን ይችላል of course ግን በእጁ ላይ ብዙ ስራ ይኖራል ወይ ሌላ የላይፍ የራሱ ኢሹዎች ይኖራሉና በመትፈልገው ልክ ካልተገኘልህ አንተ ደግሞ ስራ ፐርፌክት እንዲሆን ስለምትፈልግ እንደ ፕሮፌሽናል ተዋናይ ምን ማድረግ አለበት አንድ ተዋናይ የሆነ ስክሪፕት ይደርሰዋል አይደል ስክሪፕቱ ከደረሰ በኋላ ያነባዋል ስለዚህ ስክሪፕቱን ከወደደው ይሰራል ወዶት ደግሞ የሚሰራበት ሁኔታዎች ካልተመቻቹት በቃ በስክሪፕቱን ወድጄዋለሁ በዚህ ምክንያት ልሰራ አልችልም በዋጋ ላይ ስማማ ይችላል በስኬጁል ላይ ስማማ ይችላል ግልጽ ነው ወይም በስራው በሚሰራበት ፕሮሰስ ላይ ስማማ ይችላል ስለዚህ በግልጽ ማይሰራበትን ምክንያት ተናግሮ መተው ስራ ከማበላሸት ማለት ነው ሶ ማይሰራ ሆኖ ለሪሄርሳል ለባክኤንድ ፎርዝ ጊዜ የሚወስድ ከሆነ የፕሪ ፕሮዳክሽኑንም ጊዜ ነው የሚወስደውና አሁን አብዛኞቹ እንደውም አሁን ስታነሳው ልንገርሽ አሁን አብዛኞቹ ፈቃደኛ አይደሉም ሪሄርስ ለማድረግ እንግዲህ ገባሽ እንደ እንትን ነው የሚታሰበው ኢጎ አለ ከባድ ኢጎ አለ ሪሄርስ ማድረግ ኢምፖርታንት አይደለም እንዴ ሪሄርስ ነይ ማለት ለሱ ስድብ ነው ገባሽ እና እኔ እንጃ ለምን እንደዛ እንደሚሆን አላቅም they are not professionals ፕሮፌሽናል ስትሆኚ ማንዳቶሪ ነገር ነው ማለት ስክሪፕቱን ሳትናበቢው አብሮሽ የሚሰራውን ሰው ሳታቂው ኦንሴት ላይ ተገናኝተሽ እንዴት ስራ ይሰራል እዚህ ላይን ላይ እዚህ ነው ይሄን ነው መናገር የፈለግነው አምቡላንስ ለተወልድ ከሆነ እያለፈ ነው የሰላም ያርገው እና ከዛ አንግል ያው ሶል ነው ምርጫ ሆኖ ነው እንዴት ነው አንደኛ ሁለተኛ ሶስተኛ የሚል እንትን አልነበረኝም ይሄ ሁሉም እኩል ናቸው በቃ ካራክተሩ ጋር ቢመጡ ልክክ የሚሉ ነበሩ እና እንዳልኩ ሰለሞን ሙሄ ላይ ነበር ታይም ላይ ነበርና አክቹሊ የሰዓት ጉዳይ ነው ዲሲፕሊን ጉዳይ እና ከሶል ጋር በደንብ የተስማማንበት አንዱ ኬዝ ይሄ ነው ሪሄርስ በደንብ እናደርጋለን እሱም ከሱ ነው ብዙ ነገሮች ላይ መጡት ከሱ ነው እኔም ብዙ ነገር ሳልለውና በቃ ፐርፌክት ለኔ ፐርፌክት ሆኖ ታየ እሱም ካልኪዳንስ ዋው እኔ ምንም እሷ የመጀመሪያ በቃ ሌላም ሰው ማሰብ አልፈለኩም ሌላም ካስተን አልሄድንም ቀጥታ እሷን የመረጥ ነው የባለቤቴ ምርጫ ነበረች ኦኬ ኦሬዲ ስክሪፕቱን በደንብ እንትን ስላለችው ኦሬዲ እሷን እያሰበች ነበር ስትጽፎ የነበረውና አብራችሁን ይጻፋችሁት አብረን የጻፍነው የፊልም ሙያ ውስጥ እንደሆነች ባለቤቱ ሜንሽን አድርጎ ነበር በዛኛው ኤፒሶድ እንዴ በጭረት ነው የጠበስካት አይደለም አልተበረው በመጀመሪያ ፊልሙ አንተ በጣም እድለኛ ነህ ስለዚህ ቶሎ የመጀመሪያ ፊልም ስራውን ትዳሩንም እኮ ነው አንድ ላይ ቶሎ የመጀመሪያ ፊልም ይልስራ ታገኛት ይሆናል እና እሷ ዮርዲ ነበረች እሷን ካስት ያደረገቻት ቃልዬን በቃ አንኤክስፔክትድ የሆነችብኝ ካስት ደግሞ እሷ ነች ልዩ ነው የሆነችብኝ ስራአቷ ለካራክተሯ የሰጠችው ስፔስ ምናምን በጣም የሚገርም ነበርና በተለይ ደግሞ ዲሲፕሊኗ በቃ ለስራ ያላት ዲሲፕሊን ናይስ እኔ እንጃ ቃልዬ
ምንም ማለት ይመችቃል እኔን እኮ ስለኔ እኔ ነው ሊል ነው ቃል እሺ ሶ ሬርስ በደንብ አደረጋችሁ ዋሲሁን ነበር እንግዲህ ዋሲሁን ታላቃችን ነው ምናምን ዋሲሁን በላይ ገጣሚ ነው የቲያትር ባለሙያ ነው መጽሐፍ ይጽፋል በጣም የሚገርም ባለሙያ ነው የሬዲዮ ባለሙያ ነው ከሽሜ ጋር አብረው ይሰራሉ ሬዲዮ ካስተዋወሻው አማላዩ ፊልም ላይ የሐረገወይን አሰፋ ባለቤት ሆኖ የሚሰራው አማላዩ ፊልም አጠር ያለ በስ እዚህ ላይ አታውቁትም በቃ የሚገርም ካራክተር ረዘመ አረ የሚገርም ካራክተር ነው ይዞ ይመጣ ጎበዝ ነው ምን ሆነ ነው ምን አይ ትዛለኝ እንጂ ሁለቱ መላጦች ቲያትር እኮ በቃ ሁለቱ መላጦች የነጻነት ወርቅ ፍሬሽማን ቲያትር ላይ የመጀመሪያው ቲያትር ላይ ነበር እዛ ላይ ማለት በጣም የሚገርም በስማም ካስቶቹ በጣም ብዙ ቲያትሮች እንጂ እና እድለኛ ነኝ እና እነሱ ናቸው ሪሄርስ እንግዲህ እነሱ ከነሱ ነው የመጣው ሪሄርስ ሐሳቡ እኔ ሳልላቸው ነው ሪሄርስ ይደረጋል ምናምን ነው ያሉኝ ሶልም እሱም እንደዛ ነው ያሉኝና አዎ ግዴታ ነው ምናምን ስለ አዎ ግዴታ ነው ምናምን ብለው 5 ቀን ታይማቸውን እየጠበቁ እየተደዋወሉ እየመጡ ኦፊስ ቢሮ ስፔስ አለን ሪሄርስ ማድረጊያ የራሱን የቻለ እዛ ቁጭ ብለን ሪሄርስ ተደረገ 5 ቀን ሙሉ በቃ ሙያው ላይ ከቆዩ ሰዎች ጋር መስራት እኔ በጣም ማለት ሙያው ላይ ከቆዩ ብቻ ነው ዲሲፕሊን ካላቸው ሙያው የገባቸው ማለት የቆዩ ማለት አንዳንድ ጊዜ ቆይቶም ኢጎ ያለባቸው ከባድ ችግር ያለባቸው ሰዎች አሉ አሁን ሶልዬን እኔ የኔ በጣም ሲኒየር ነው ማለት በጣም ሲኒየር ሰኔና ሰኞን ምናምን ከዛ በፊት ያሉትን ፊልሞች ሲሰራ ከገመና ጀምሮ ልጅ ነበርኩ እንዴ ባይዘይ ፍፄ ባለፈው የሆነ ዓመተ ምህረት ሜንሽን ካረገ በኋላ ወደ ቤት እየሄድኩ ስንት አመቱ ነው ግን እና በጣም እንትን ነው የምልሽ አይ የሆነ ነው በጣም ታላቃችን ነው ሲኒየራችን ነው ሶ እሱን ስንት ዳይሬክተር ጋር የሰራን ሰውዬ ዋሲውንም ከስንት ዳይሬክተር ጋር የሰራን ሰውዬ ቃልዬም ራሱ በጣም ይዋዛኳ አይደለች ከ10 ፊልም በላይ ምናምን አላት አይደለ እንትን አትልም ይሄ ረጋ ያለች ነች ብቻ እንጃ እነሱን ዳይሬክት ማድረግ ትልቁ ፈተና የነበረው እሱ ነውና ሶልን በዚህ አጋጣሚ ማመሰግነው ምንድነው ይሄንን ግርዶሽ ገለጠው ኦኬ በቃ ማለት ይሄ ፍራቻው እንዳይኖር እኛ ሲኒየሮቻችን ናቸው ብለን እንዳንደናገጥ እንዳንል ያንን ነገር በደንብ ነው የገለጠው ሶልዬና ከዛ በቃ ሪሄርስ ላይ ብዙ ሐሳቦች መጡ ጭራሽ በቃ አንዳንድ ነገሮች ብዙ ነገር ተጨማመረባቸው አበደ በቃ ነገ ቀረጻ ካልወጣዱላል በቃ የሆነ ሰዓት ላይ ደስ የሚል ታይም አሳለፈን ሪሄርስ ነበረ እና ከዛ በኋላ ነው ወደ ፕሮዳክሽን የገባነው ሶ የካሜራ ዝግጅቱ እስከ ሲኒማቶግራፊው ማን ይሰራው ከካሜራ አንፃር ያላችሁ ቅድመ ዝግጅት ሲኒማቶግራፊ ላይ አልዬ ይባላል ከዚህ አላዛር አበበ ይቅርታ የመጀመሪያ ፊልሜ ላይ የሰራ አላዛር ኦኬ ትወናም ይሰራል ገዘፍ ረዘም ይሰራል እኔ ተዋንዱን ምረጥ እያልኩት ነው እንዲሁም ገዘፍ ያለ ልክ ነህ አሁን ጎዶን ጥበቃ የሚል ሶሚክ ፕሮዲዩስ ያደረገው ቲያትር አለ እሱ ቲያትር ላይ እንደውም ተዋናይ ነው እና ከሱ ጋር የመጀመሪያ ያልተበላው ራት ላይ ነው የተገናኘ ነው ካሜራ ላይ ሲሰራ ያየሁትና አሪፍ ፖቴንሻል እንዳለው አውየው ከዛ ሁለተኛ ፊልም ሰራ ያልተበላው ራትን ከሰራው በኋላ እዛ ፊልም ላይም ጥሩ ፖቴንሻል ነበረው ከዛ ይፈለጋሉ ላይ ቲሙ የሚገርም ቲም ነበረ ማለት ሲዋቀር በቃ ዲሲፕሊን ፕሮዳክሽኑን ክሩን አንተ ነው ያዋቀርከው አዎ ሶ ምክንያቱም እንዳልኩ ኃላፊነት ይሰጣል ትልቁ የዛ ቤት ዋናው ሩል ምንድነው ከሱስ ጸዳ ፕሮዳክሽን ነው ማረግም ካለበት የሚያረገው ኦንሴት ላይ አይደለም ኦንሴት ካለቀ በኋላ የራሱ ፐርሰናል ታይም ሲኖረው ማረግ መፍቱ ነው ትልቁ የቤቱ መርህ እኔም ደስ ያለኝ እሱ ነው ነው ላይ ፊልም ፕሮዳክሽን እና
ይሄ ትልቅ እንትን ኃላፊነት ነው የተሰጠኝ በቃ ይሄ ትልቁ ማንደራደርበት ጉዳይ ነው ምን ያሉኝና እንዴ እኔ የምፈልገው እሱና እንዴ ስለዚህ ካስቶቹ ክሮቹ ሲመረጡ ከዚህ አንግል ነበር የተመረጡትና በቃ በፍቅር የተሰራ ስራ ነው ሁሉም ዲሲፕሊን ሆኖ ሁሉም ሞቲቬትድ ሆኖ ዲቮትድ ነበር ኮሚትድ ነበር ለብዙ ነገር ቻሌንጆቹ ምንም ቻሌንጅ ሳያረጉን ማለት ይቻላል ያለፍናቸው ይፈልጋሉ እንሰራ ኦኬ ቃል የጥያቄ ተመልሶላል ልቀጥል በጣም ቸኩዬ ነው እሺ አዋርድ ስለ አዋርድ መጠየቅ ፈልጌ ነው አዋርድ ለመሄድ ነው የቸኮልሽው ወይስ ለመሄድ ነው የቸኮልሽው ኖ ለሮ ተኮሳትራ መጠየቀኝ አዋርድ ላይ ኢንቮልቭድ የሆነ ሙቪ አለ ከሶስቱ ሙቪዎች በእጩነት ሊሆን ይችላል unfortunately ያው ያልተበላው ራት ያው ብዙ ሰው ያውቃል ኬዙ ኦኬ ያው በተልካሻ ምክንያት አልገባንም አልገባችሁም ተባለ ምንድነው ሪዝኑ ተልካሻ ምክንያት ጸሐፊዋ የናንተን ወረቀት ለብቻ አስቀምጠው ነው የተባል ነው እና ፋይሉ ሳይታይ ቀረ ማለት ጉማ አዋርድ ነው ያ ኦኬ ሶ ያ ነው የነበረው ኬስ ምንም እንትን አላልንም ሶ መስፈርቶቹ ምንድናቸው just ዝም ብሎ ለኦዲየንስ አይ በቃ ኦሬዲ እኛ ሬጂስተር አስደርገናል አስመዝግበናል ምንም አልጠበቅንም እጩ ሲወጣ ነው የደነገጥነው እጩ ሲወጣ ማለት ለምን ብለ ተጠይቅ የለ ሊስቱ ላይ ራስን ስታጡ ለምን ብለን የጠየቅነው ከእብሪተኝነት ምናምን አይደለም ስራችን ከሌላው ፊልም የሚያንስበት ምንም አይነት ሪዝን አልነበረም የሚፎካከር እንጂ የሚያንስበት አይነት ሪዝን ያለውም ነበርና ያንን ነው ለምን ብለን የጠየቅነውና የተሰጠን መልስ ይሄ ዋው ያው እንዳልኩሽ ነው እኔ አዋርድ የሚለውን ነገር አልወደው ኤሚ እሱ አይደለም የኔ ኤም ኦዲየንስ ስራዬን ወዶታል ኦዲየንስ አሸንፍ ያለው ኦዲየንስን ካሸነፍኩ ለኔ ያ ትልቅ አዋርድ ነው ያንን ነው ኤሚ የኔ እንጂ እንትን አይደለም ግን ለሌላ እውነት ኤክስፖዠር ምናምን ይሰጥሻል አዎ ደስ ይለኛል ቢታጭ እውነት ለመናገር ጣልቼ እኮ አይደለም ግን እኔ ኤክስፔክት አላረኩም ነበር ግን ሌሎቹ ስራው ላይ የሰሩት ልጆች ትንሽ ስሜታቸው ተጎዳ ማለት ሳውንድ የምትለው ተስፋ የተጣለባት አሁን በጣም የምትገርም ልጅ አለች ያልተበላው ራት ላይ መታጨት ነበረባት ብቻ የሆነ ዲስአፖይንት አድርጓቸዋል ስለዚህ ከዛ በኋላ ያሉትን ፊልሞች ጭረት በረከት እኮ ጉማ አሸንፏል ኦኬ በዚህኛው አመት ቤስት አክተር ነው ቤስት ተስፋ የተጣለበት አክተር ተብሎ ተሸልሟል እሱ ያው ከዚህ በኋላ እኛ እንሰራለን መስራት ነው የኔ ስራ መስራት ነው ዳኝነት በሰምባዲ ኤልስ ወይም በሆኑ ግሩፖች መዳኘት ለኔ አይደለም መዳኘት ለኔ ትልቁ ኦዲየንስ ነው ኦዲየንስ የኔ ስራ አይቶ ሲወጣ ሳቲስፋይድ ከሆነ የሆነ ቲሙን ወይም ጭብጡን አግኝቶት ከወጣ ለኔ ያ ሰክሰስፉል ነው ለኔ ያ ትልቅ ሽልማት ነው አዋርድ ነው ዞሮ የምሰራው ለህዝቡ ነው እንጂ ለሽልማት አይደለም አንዳንዴ ለሽልማት ብለሽ የምትሰሪው ስራዎች አሉ እኔ ግን ያ አይደለም ለሽልማት ብዬ ስራ ሰርቼ አላቅም ነገም ከነጎዲያም ፉክክሬ ከራሴ ጋር ነው ያልተበላው ራትን ሰርቼ ያልተበላው ራትን የሚበልጥ ስራ ካልሰራው ችግር ነው ጭረትን ሰርቼ ጭረትን የሚበልጥ ስራ ካልሰራው ከባድ ነው አሁን ከይፈልጋሉ ደግሞ ሻል ያለ ደግሞ ስራ ነው ኤክስፔክት ማድረገው ስለዚህ ፉክክሩ ከራሴ ጋር እና አዋርድ ኤክስፔክት አላረግም ያው ከዚህ በኋላ እሺ ከተገኘ ግን አለ ሶ ኤክስፔክት ባታረግም ያው ፊልም እስከሰራ ድረስ ፊልሙ ሊታጭ ይችላል ሊሸለም ይችላል ሶ አንተ ለሽልማት ብለህ ባትሰራ ማለት ነው እሺ ሶ ይፈልጋል ፊልም ፕሪ ፕሮዳክሽኑ እንደነገርከን ነበረ ሶ ፕሮዳክሽኑ ምን ያህል ቀን ፈጀ እንግዲህ ፕሮዳክሽን ላይ
የምትፈልጉትን ያህል ጊዜ ስለወሰዳችሁ ፕሮዳክሽኑን አቅልሎታል ብለህ ታስባለህ? አዎ በጣም ትልቁ ነገር ፕሪ ፕሮዳክሽን ማምንበት ነገር ስለሆነ ፕሪ ፕሮዳክሽን ላይ ሁሉ ጊዜ ጊዜ ይወስዳል። በ15 ቀን ውስጥ ነው የጨረስነው። ፕላንድ ነው ሁሉ ነገር። እንዳልኩህ ደግሞ ያው አብሮት የሰራ ሰው ነው የሚያውቀው። ቢኒ በጣም ቆንጆ ገራሚ ፕሮዲዩሰር ነው። በቃ ስራ የሚያቀለም ቢኒያም አለማየሁ። እሺ ቢኒያም አለማየሁ ለሁለተኛ ጊዜ ነው ስሙ የተጠራ። እውነት በህይወቴ ውስጥ ሁለት ፕሮዲዩሰሮች ነው አይሚሮ ውስጥ ያሉት። ነፃነት አለች አብረን ብዙ ማስታወቂያ እንሰራ ነበር ነፂ። አሁን ዴስ ቲቪ መልቲ ቾይስ ታለንት ፋክተሪ ነው ያለችው። በጣም የምትገርም ፕሮዲዩሰር ነች። አሁን ኬንያ ነው? ኬንያ። አሁን ደግሞ እሱን ቢኒን ነው በቃ ከቢኒ ጋር በስራ አሁን በዚህኛው ስራ ነው የተገናኘ ነውና ሂዝ በጣም ዲቮትድ ፓሽኔትድ ነው ለስራው። ምንም ወደ ኋላ አይልም። ምን ላይ መውጣት እንዳለበት ምን ላይ ባላንስ ማድረግ እንዳለበት ያውቃል። ኮምፕሮማይዜሽን የለም ሲን ላይ አይደራደረህም። ኮምፕሮማይዝ የሚባል ነገር የለም። ሁሉ ነገር በጥራት እንዲሰራ ነው የሚፈልገውና በቃ ፕሮዲዩስ አድርጎት ያስታውቃል። ስራውን ስታየው አሪፍ ፕሮዲዩሰር እንዳለው ትረዳለህ። በቃ እንደውም ከኛ የበለጠ እንትን ኖሮታል ብዬ ሁላ አስባለሁ። በደንብ ፕሮዲዩስ ተደርጓል ስራው። በደንብ ነው የተጨነቀበትና አምጣ ያልነውን እያመጣ ምናምን የሰራ ነውና ለዛም አልኩ 15 ቀን በ12 ቀን ሁላ ነበር የምንጨርሰው። ትንሽ ዲሌይ አለ ያው ፕሮዳክሽን ታውቀዋለህና በዛ ምክንያት ነው እንጂ በ12 ቀን ሁላ ነበር ልንጨርሰው የነበረው ሐሳቡ። ግን 15 ቀን ፈጋ በ15 ቀን ያለቀው። አሪፍ ኑኑሻ ፊሽ ድምጽ ኖ እያወራህ እኮ ነው። የት ሄደች? ተዘለበች። በስማም አምቡላንስ ይመላለሱ። እቺማ ዋና ቦታ ነች። እሺ ሶ እንግዲህ ፊልሙን ጥሩ አድርገህ የፕሪፕሮዳክሽን ስቴጁን ጥሩ አድርገህ ስትሰራው እንደገና ፕሮዳክሽኑን ባሰባችሁት ጊዜ ከጨረሳችሁት በኋላ ፕሮዳክሽን ላይ የነበሩትን ወደ ፖስት ፕሮዳክሽን ከመሄዳችን በፊት ፕሮዳክሽን ላይ የነበሩትን ቻሌንጆች እንግዲህ በጣም ፕሪፔርድ ስለነበራችሁ ቻሌንጁን ተቀንሱታላችሁ ብዬ አስባለሁ። ግን አንኤክስፔክትድ የሆኑ ቻሌንጆች ከነበሩ የዚህ ፕሮዳክሽን ላይ ሁለት የማይረሱ ቀኖች ነበሩ። አንደኛው ደብረ ዘይት ነበረን እና ድሮን ፈልገን ድሮን አስመጣንና በጣም የምንጠብቀው ሲል ነበረ በድሮን ልንሰራው እና ድሮኑ ልጁ ይዞት ሲመጣ ይዞት የመጣው ድሮን የልጆች መጫወቻ ነው። ኦኬ ማለት በቃ ትንሿ ድሮን ማለት ነች። ህፃናት የሚያበሯት ምናምን ለህፃናት ተብላ ምን የምትባለውና ንፋሱን መቋቋም አልቻለችም እና ጭራሽ የሆነ የታጠረ ካምፕ መሰለኝ እዛ ውስጥ ገባች። ንፋስ ይዟት ይዞ የነዛ ሳይሰራም ቀረ እና ያው ፊልማችን ላይ ሉዝ ያደረግነው አንድ ድሮን ሻት ነበር። በቃ እሱን ሉዝ አድርገናል። ትልቁ ሉዝ አድርገናል ብዬ የማስበው ቻሌንጅ የነበረው እሱ ነው። ሌላው ስታንት ደብረ ዘይት ነው የተሰራው። አብዛኞቹን ቀረጾች ደብረ ዘይት ነው ያደረግናቸው። ሌላው ትልቁ ቻሌንጅ የነበረው ስታንት የሚያስፈልገውን ነው ሶል ተዳፍሮ ሰርቶታል እና የሆነ ሰዓት ላይ ከትራፊክ እያመለጠ ቃልዬ ደግሞ እኔና ወርደኝ እያለች የምትታገልበት ሲን አለ እና መኪናው እየሄደ ነው የሚሰራው። ሶ የሆነ አንግል የሚያስፈልጊ እኔ ውስጥ ገብቼ ነበረ ካሜራ ይዤ ገብቼ ነበረና እና እንዲህ እጁን እየለቀቀ እሷን ለማስጣል ወደ ኋላ እንዲህ ይላታልና ድንገት መሪው ወለወለበት ማለት ነው። እና ቀጥታ ብሬክ ነው ያዘው። እኔ ቃልዬ ጋር ነው ሄድኩት። ኦኬ ከጀርባ ነበር ካንተ? ከፊት ለፊት ነበር፣ ከሱ ሳይድ ነበርኩኝ። በቃ ደነገጥን። በቃ ትንሽ ማለት
በቃ የምንገለበጥበት ቻንስ በቃ 99% ነበር ካሜራው ከየት ዳይሬክሽን እኔ ነበርኩ እኔ ከፊት ለፊት ሆኜ ቃልዬን እያያዝኩኝ ኦኬ ስፖሽ ያረኩ እሱን እያያዝኩኝ በጣም እርጀንሲ ሲን ስለነበረ በቃ ቅልቅል እንዲል ፈልጌ ነበርና ድንገት መሪው ወለወለበትና በቃ ፍሬን ቀጥታ ነው ያዘውና ስፒድ ላይ ነበር በጣም ስፒድ ነበር የሚነዳው አለ እንደውም ሜኪንጉ ላይ ማየት ትችላላችሁ ቃልዬ መብራን ድረሽ ምናምን ላይ ያለ ሜኪንጉን ኬክ ካሰጠህ የት ነው የምናገኘው አለ እሺ ሼር ታረጋናለህ ሼር ታረጉልኛላችሁ ሰጣቸዋለሁ እሺ ማየት አለባቸው ሜኪንጉም ጥሩ ግብአት ነው በተለይ አዳዲስ የሚመጡ ልጆች ሲያዩት ኢንስፓየር ያደርጋቸዋል አንዳንድ ይሄ መኪና ድራይቭ እየተደረጉ የሚሰሩ ሲኖች ሎቤር ትራክ ላይ ጭነን ምናምን የሰራ ነውና ኮንትሮልድ የሆነ ኢንቫይሮንመንት እንዲኖረን በማለት ሰክሰስፉል ስራ ነው ብቻ እዩት ግቡና እዩት ነው ብዙ ሰው ምጋብዘው እሱ ነው አሪፍ ካሜራ ቼክ እናርግና የመጨረሻ ራውንድ ይኖራል እሺ ሶ ይፈልጋሉ ፊልም ምን ያህል ጊዜ ሆነ አሁን ሲኒማ ቤት መታየት ከጀመረ እንደገና የኦዲየንስ ፊድባክ ምን ይመስላል ኦልሞስት ወር ሆነው እንደውም በደንብ ፕሮሞሽን አልሰራንም እውነት ለመናገር ግን ሰው ገብቶ ይወጣ እያወራለት አሁን ላይ በደንብ መታየት ጀምሯል ኦልሞስት አሁን ወር ሆነ የጀመረ አካባቢ ብዙም አልነበረም አሁን ግን ያስደነግጣል አሁን ባለፈው ሄጄ ነበር ዓለም ሲኒማ ኦልሞስት ሙሉ ሰው ሳይ እና ሞልቷል መግባት አትችልም አልተባለ ደነገጥኩኝ እነሱም አለምደውኛል በጣም ምናምን ነው እዛ እየርኩ ፊድባክ ሰማለሁኝ ፊልሙ ከሰራው በኋላ ትቼ ቁጭ አለኝ አሉት ሄጄ ቢያንስ 3 ቀን 4 ቀን እመላለሳለሁ ሲኒማ ቤት የተለያየ ኦዲየንስ መጥቶ ያንን ፊድባክ መስማት ፈልጋል እዚህ የሚያስቀው ቦታ ላይ ስቋል የሚደነግጠው ቦታ ላይ ደንግጧል ሰርፕራይዝ የሚያደርገው ቦታ ላይ ሰርፕራይዝ አድርጓል የሚለውን አያለው ሶ በዛ ነው ሰክሰስፉል መሆኑን ማቀው ፊልሙና ይፈልጋሉ በሁሉም ነገር ሰክሰስፉል ነው ናይስ ሶ የመጨረሻ ጥያቄ እንግዲህ ፊውቸር ምን እንጠብቅ ከዳይሬክተር የመጨረሻ መሆኑን ግን ያልተስማማው እሺ ሶ የኔ መጨረሻ ጥያቄ ነው አንቺ መጠየቅ ትችያለሽ እኔ ልቅደም እሺ ቀዳሚ ከባለቤቱ ጋር አንድ ሙያ ላይ ስለሆነ አንድ ሙያ ላይ መሆን አንድ ይጠቅማል የምትለው ፖይንት እና አንድ ደግሞ ካለው ሚጎዳ የምትለው ወይም ሜቢ ይሄ ቻሌንጂንግ ሊሆን ይችላል የምትለው አንድ ፖይንት ብቻ ንገረ አንድ ሙያ ላይ መሆኑ ጥቅሙ ምንድነው አንደርስታንድ ትደራረጋለሽ ለምሳሌ ሙያውን ማታቀው ሴት ብትሆን እኔ ሳምንት ወር ምናምን ስጣፋ ጭንቀት ነው የምትሆነው በቃ አይ ቺት ያረገብኝ ነው ምናምን ስልክ ሳታነሺ ስትቀሪ በቃ አሁንማ እንትን በቃ ሩም ውስጥ ገብቷል ምናምን ልትልሽ ነው ሙያው ውስጥ ያለሽ ግን ከሆነሽ አንደርስታንድ አደረግሻለች የት ሰዓት ላይ ፍሪ እንደምትሆኚ ታውቃለች የት ሰዓት ላይ ቢዚ እንደምትሆኚ ታውቃለች እኔም እንደዛው አሁን ለምሳሌ ተከታታይ ድራማ ውስጥ እየሰራሽ ነው የለችም አሁን ከኔ ጋር አይደለችም ካምፕ አድርገው እየሰሩ ነው ሶ አንደርስታንድ አደረጋሉ ሌላ ባል አሁን አይፈቅድም ይሄንን ግን ስራው ባህሪውን እንተዋወቃለን መጥፎ ነገሩ ደግሞ ምንድነው ሁለቱም የሆነ ብትን ይሉና ቤት ይጎዳል ብዙ ጊዜ እና ትልቁ ከባዱ ነገር እሱ ነው ስራው ያው ጥፍት ስለሚያደርግህ ጊዜን ስለሚወስድ ቤትህ የምትሰጠው ጊዜ ብዙ አይኖርምና ያ ነው መጥፎ ነገር ምን ተከታታይ ድራማ ላይ ነው እየሰራቻለች አሁን ገና ገና አልወጣም ሜንሽን ማድረግ አልችልም ግን ጠብቁት ዳይሬክተሯ አርሴማ ወርቁ ነች ኦኬ የኖላዊ ስለዚህ ባለቤት በምን ድራማ ተሳተፈው ዳይሬክተሩ እሷ ነች ድርሰቱም የሷ ነው የሚገርም ቆንጆ ተከታታይ ድራማ ብቻ ጠብቁ በዚህ አመት በአክቲንግ ነው የምትሰራው ሚስቱ ባለቤት አይ አይደለም ከካሜራ ጀርባ ነች ከካሜራ ታዲያ ኦኬ ሶሪ that's what I expected እንዴት አክቲንግ አይ ከካሜራ ጀርባ ነው ያለች ከካሜራ ጀርባ ምን በኮንቲኒቲ እየሰራች ነው ያለችው ያሱ ፊልም ላይ አብራው ልትሰራ ፈቃደኛ ስትሆን ከካሜራ ጀርባ እኮ ነው ያ አይ ትወናም ትሰራለች ብዬ ነው ጭረት ትወና ሰርታለች ጭረት ላይ ኦኬ ትወና ሰርታለች ኦኬ ሶ አትገላብጠኝ ቃላገላብጠኝ አሁን
ርዕሱንም ምንም ሜንሽን ማድረግ አልችልም ብቻ ቆንጆ ስራ ሲደርስ እናየዋለን እሺ ሶ ትመጣለች እሷ እዚህ ፖድካስት ላይ ግድ ነው ተስፋ እናደርጋለን እሺ ስለዚህ የመጨረሻ ጥያቄ ፍፄ ወደፊት ምን ያስባል በቃ እንዳልኩ እግዚአብሔር ከፈቀደልኝ በአመት አንድም ሁለትም ፊልም ቆንጆ ፊልም መስራት ነው እንዳልኩ ነው ኦዲየንስ የሚመጥን ኦዲየንስ ብር ኢንቨስት ያደረገብን ነውና ኢንቨስት አድርጎ ገብቶ የኔን ፊልም እጭ ብሎ የሚወጣበት ፊልም አልሰራም ሶ ከዚህ በኋላ ይፈለጋሉንም ጭረትንም ያልተበላው ራትንም ካያችሁ ከዛ የተሻሉ ስራዎች ጠብቁ ነው የምለው ከዛ የተሻሉ ትልልቅ ፕሮጀክቶች ይዤ እመጣለሁኝ እግዚአብሔር ከፈቀደ ተከታታይ ድራማም እስቲ ታስቧል እግዚአብሔር ከፈቀደ በዚህ አመት ቢያንስ አንድ ፊቸር እና አንድ ተከታታይ ድራማ ይኖራል ብዬ አስባለሁ ከእግዚአብሔር ጋር ከዛ ውጪ ኢንዱስትሪው ላይ የሆነ ኢምፓክት የሚፈጠር የሆነ ነገር ይኖረኛል ብዬ አስባለሁ ከእግዚአብሔር ጋር እሱንም እኛም የምንመሰክረው ነገር እንግዲህ ሶስቱን ፊልሞች ከመስራት በፊት አውቃለሁ ስለዚህ አሁን የደረስክበት ደረጃ ወደፊት ምን አይነት ደረጃ ልደርስ እንደምትችል እንድንገምት የሚያደርገን ነገር ነው ሶ በግሌ እየሄድክበት ያለውን ፕሮሰስ ጥሩ ፊልም ለመስራት መታረገውን ጥረት በግሌ አደንቃለሁ 3 ፊልም በመስራት ቀድመህኛል እኛም ቆንጆ እኛም እንግዲህ ጥሩ ፊልም ሰርተን እንገናኛለን ለንተስፋ እናደርጋለን ኢንተርቪው ማድረግ ራስ ፖድካስት ላይ መጥቼ እኔ ኢንተርቪው አደርጋለሁ ስለዚህ ፍፄ ጊዜን ስለሰጠህን 2 ቀን ነው እንግዲህ አብረህን ከኛ ጋር የቆየኸው ሶ ጊዜን ስለሰጠህን ስለ ፊልም ጆርኒ ስላወራህን በጣም ነው የምናመሰግነው እንግዲህ በሌሎችም የፊልም ስራዎች ደግሞ ድጋሚ እንገናኛለን ሌሎች የፊልም ሙያ ሐሳቦችን ደግሞ እንወያያለን ሐሳብ እንለዋወጣለን ብለን ተስፋ እናደርጋለን ኑኑሻ ቃል መች ነው መጋብዘኝ ይፈልጋሉ እንዴ ይታይ እንጂ ሲኒማ ቤት ይታይ እንጂ ዓለም ሲኒማ እኮ እናያለን ከቻላ ካላችሁ ዓለም ሲኒማ እናያለን ነገ ኦሬዲ አለሁኝ እኔም ኦኬ ከቻላችሁ ነገ ብቅ በሉ ነገ ስንት ሰዓት 11 ሰዓት ኦኬ ስለዚህ እናያለን ናይስ ስለዚህ ተመልካቾቻችንንም እንጋብዛለን እንዲያዩት አዎ ተመልካቾቻችን የዛሬው ፊልሞሎጂ የፊልም ወሬ ፖድካስታችን ይሄንን ይመስላል በቀጣይ ሳምንት ደግሞ ከሌላ የፊልም እንግዳ ጋር እንጠብቃችኋለን ሐሳባችሁን ኮሜንት ላይ አስፍሩልን እንዲሁም ቻናሉን ሰብስክራይብ ያላደረጋችሁ ሰብስክራይብ እንድታደርጉ እንጋብዛችኋለን እኔና ኑኑሻ እንዲሁም ፍፄ አብረናችሁ ነበርን በቀጣይ ሳምንት በሌላ እንግዳ እስከምንገናኝ መልካም ጊዜ ባይ